እንደምን አላችሁ ቅዱሳን? ይሰማል? እንደምን አደራችሁ? እንደምን ዋላችሁ? ድምጼ ይሰማል? ጌታ ኢየሱስ ይባርክሽ። እሽኮል እስካሁን ያገለገላችሁን እግዚአብሔር አምላክ ይባርካችሁ። ኢየሱስ ጌታ ነው። አይሰማም ድምጼ? እሺ ማክሲማም ነው እኔ ጋር ግን ያለው ይሰማል። አሁን ይሰማል? ኦኬ እግዚአብሔር ይመስገን። ኢየሱስ ጌታ ነው። ታዲያው የኮኔክሽን ችግር እንዳለ አያለው እነ ኬሊም እነ ሜርሲንም እያስቸገረ እንዳለ ግን ኢየሱስ ጌታ ነው። እግዚአብሔር እንደረዳን ከኔ ጋር የተወሰነ አብረን እንጸልያለን። የደረሱኝ የጸሎት ርዕሶችም አሉ። በእነሱ ላይ በመጸለይ እንጀምርና እሺ ቆይኝ እስቲ ወይ ኤክስተርናል ማይክ አለኝ እሱን ልሞክረው ከሰራ ላስት ታይም ጥሩ ስላልነበረ ኤክስተርናል ማይክ አልተጠቀምኩም እና ካልሆነ እሱን ልጠቀም። አሁን ይሰማል? አሁን እንዴት ነው? ይሄ በኤክስተርናል ማይክ ነው። ይሄ ይሰማል? ይሻላል ይሄ? ኦኬ በቃ እንግዳው በዚህ እንቀጥላለን። እግዚአብሔር ይመስገን። ኢየሱስ ጌታ ነው። የደረሱኝ የጸሎት ርዕሶች አሉ። መጀመሪያ እነሱን እንጸልይባቸውና ከዛ ደግሞ የእግዚአብሔር መንፈስ ዛሬም በፊታችን አውጥቶ አጥፉት ያለንን መንፈስ እንደ ሰራዊት ዘምተን እንዋጋለን፣ እንመታለን። ኢየሱስ ጌታ ነው እና የተሰጡኝ 3 የጸሎት ርዕሶች አሉ። ተስማምተን መጀመሪያ ለነዚህ ወገኖቻችን እንጸልያለን። እውነት ነው ፐርሰናሊ ተቸግረው ተጨንቀው ሰፈር አድርገው በመካከላችን የሚገኙ ስላሉ ይሄም የጸሎት ጊዜ በዋናነት ለእንደዚህ አይነት ሰዎችም የተዘጋጀ ስለሆነ የእነሱን ጸሎት ኔግሌክት ማድረግ ስለማያስፈልግ አስቀድመን ለእነሱ እንጸልይና ከዛ ግን እግዚአብሔር መንፈስ ባለፈው ሮብም የነበራቸው ጀምሮልን በነበረው ሐሳብ ላይ ዛሬም በጣም በውስጤ ጠንካራ የውጊያ መንፈስ አለ። በዛ እውነት ላይ እንቀጥላለን። ኢየሱስ ጌታ ነው። የመጀመሪያ አንድ ባለትዳሮች የ10 እና 14 ዓመት ልጆች ያሏቸው ባለቤቷ ከሌላ ሴት ጋር ሄዶ ቤቷን ትቶ የሄደባት እህት እንዲጸለይላት ያቀረበችው የጸሎት ርዕስ አለና ለዚህ ቤተሰብ የእግዚአብሔር ምሕረት ጣልቃ እንዲገባና ነገሮች እንዲለወጡ እንጸልያለን። ይህንን ሰው ያጠመደ ወጥመድ እንዲሰበር ተስማምተን እንጸልያለን። ወደ ልጆቹ፣ ወደ ትዳሩ፣ ወደ ቃል ኪዳኑ እግዚአብሔር ልቡን እንዲመልስ ማስተዋልን እንዲሰጠው እንዋጋለታለን። ባለትዳር ነው እና ሚስቱን ትቶ ከሌላ ከነጭ ሴት ጋር ወጥቶ ነው ያለው እና ልጆች አሏቸው። የ10 ዓመት እና 14 ዓመት ልጅ እናታቸው ብቻዋን ልጆች ይዛ የቀረችውና በዚህ ነገር ላይ እግዚአብሔር ጣልቃ እንዲገባ ጸልዩልኝ ብላለች። እንጸልያለን እስቲ ለዚህ ቤተሰብ። ሃሌሉያ ሃሌሉያ ሃሌሉያ። አባቴ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ሆይ በዚህ ቤተሰብ ላይ በእነዚህ ልጆች ላይ እግዚአብሔር ሆይ ጠላት ያጠመደው ጠላት ያዘጋጀው ወጥመድ ይሰበር ዘንድ ዛሬ በኢየሱስ ክርስቶስ ስም ተስማምተን ስምህን ጠራን። በጌታ በኢየሱስ ስም ጥፋት እንዲመጣ ለዚህ ሰው ህይወት እግዚአብሔር ሆይ ለነዚህ ብላቴኖች ጥፋትን ለማምጣት የተቀነባበረ የክፉን ወጥመድ ሁሉ በጌታ በኢየሱስ ክርስቶስ ስም እናፈርሳለን። በናዝሬቱ ጌታ በኢየሱስ ስም ይህ ሰው እግዚአብሔር ሆይ ማስተዋሉ እንዲጋረድበት እግዚአብሔር ሆይ እንደ ቃል ለመኖር አቅም እንዲያጣ የመጣበትን እስራት የመጣበትን አዚም ሁሉ በኢየሱስ ስም ከህይወቱ ላይ እንገፋለን። በጌታ በኢየሱስ ክርስቶስ ስም ታውሮ እየተነዳበት ባለ ታውሮ ወደ ጥፋት እየሄደበት ባለ መንገድ ላይ እግዚአብሔር ሆይ በኢየሱስ ስም የምህረት ጣልቃ ገብነት እንዲሆን የጋረደው አዚም ከአይኑ ላይ እንዲገፈፍ በኢየሱስ ክርስቶስ ስም እንጸልያለን። በጌታ በኢየሱስ ክርስቶስ ስም ልቡ እግዚአብሔር ሆይ ወደ ሚስቱና ወደ ልጆቹ እንዲመለስ እግዚአብሔር ሆይ እንደገና በጽድቅ ለመኖር እንደገና በገባው ቃል ኪዳን እግዚአብሔር ሆይ ቤቱንና ሚስቱን አክብሮ ለመኖር ይመለስ ዘንድ በኢየሱስ ስም ወደ ልቡ መመለስ ይሆንለት ዘንድ በጌታ በኢየሱስ ስም በምህረት የሚያነቃ ስምህን ጠራን። በመንገዱ ላይ በምህረት የሚያነቃ የስምህን ክብር ጠራን። በኢየሱስ ክርስቶስም ለዚህ ቤት እግዚአብሔር ሆይ የምህረት ጣልቃ ገብነት መታደግን ያደርግ ዘንድ እንማልዳለን። ለእነዚህ ብላቴኖች እግዚአብሔር ሆይ አለ አባት አለ እናት እንዲያድጉ ጠላት ያቀደው ዕቅድ ይፈርስ ዘንድ በጌታ በኢየሱስም በነጋቸው ላይ ያለ አጀንዳህን አይቶ በነጋቸው ላይ ሊሆንና ሊደረግባቸው ያለን ነገር አይቶ የተገቡ ሆነው እንዳያድጉ በህይወታቸው ስብራትን በህይወታቸው ጠባሳን
ጨምሮ ለማሳደግ ያቀነባበረውን ወጥመድ ዛሬ ተስማምተን አፈረስነው። በኢየሱስ ስም አፈረስነው። በጌታ በኢየሱስ ስም የተሰበረ ይሁን። በኢየሱስ ስም እነዚህን ብላቴኖች አስመለጥን። አንተ ላየህላቸው የከበረ አጀንዳ በኢየሱስም መግባት ይችሉ ዘንድ መብቃት ይችሉ ዘንድ ጠላት በዚህ ጊዜ በቤታቸው በትዳራቸው በእናትና በአባታቸው መካከል የዘራው የአመጽ ዘር ወደ እነሱ የሚያስተላልፈው ጠባሳና ስብራት እንዳይኖር በደም ቀጠርናቸው። በኢየሱስም ቀጠረን። እግዚአብሔር ሆይ የዚችንም ሴት ልብ እንድታራራ ውስጧን እንድትጠብቅ በጌታ በኢየሱስ ክርስቶስ እግዚአብሔር ሆይ ማዳንህና ምሕረትህ በሆነ ጊዜ እግዚአብሔር ሆይ በይቅርታ መቀበል የምትችልበት የልብ ዝግጅት እንዲገኝባት በጌታ በኢየሱስ ማለድን። በኢየሱስ እህታችን እንድትረዳ እንደገና እንደ ፈቃድ ቤቱን ልታቆም እንደገና በምህረት ይህን ሰው ልትጎበኝ በተነሳ ጊዜ እግዚአብሔር ሆይ ጠላት ልቧን እንዳያጠነክር እግዚአብሔር ሆይ የሚራራ ይቅር የሚል ልብን ታደርግላት ዘንድ በኢየሱስ ስም ጸለይን። አባቴ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ደግሞ ሌላ ቤተሰብ ደግሞ እንደዚሁ ከቤተሰብ ውስጥ ሁለቱ ወደ እስልምና ሃይማኖታቸውን ቀይረው በዚህ ምክንያት በጣም አለመግባባት ተፈጥሮ ቤተሰብ ውስጥ እየታወቁ እንዳሉ ነግራ ይጸለይልን ያለች እህታለች እና በቃ ለነዚህ ቤተሰቦች መበጥበጥ ምክንያት የሆነን ይሄን መንፈስ እየመታን እነዚህንም ሰዎች ደግሞ አሳውሮ ወደ ሞትና ወደ ጥፋት ሊወስድ ያለ የመናፍስትን ስራ እየሰበርን በጌታ በኢየሱስ ስም እንጸልያለን። በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን በኢየሱስ ክርስቶስ ስምና ስልጣን በጌታ በኢየሱስ ስም እነዚህን ሁለት ሰዎች በፊትህ እናቀርባለን። የመዳን መንገድ የሆንክ ኢየሱስ አንተን ያወቁበትን ዕውቀት አስክዶ አይኖቻቸውን ጋርዶ እግዚአብሔር ሆይ ወደ ጥፋትና ወደ ሞት ወደ ክህደት እየነዳቸው ያለ የእስልምና መንፈስ ተጽዕኖና እስር በኢየሱስ ስም ከህይወታቸው ላይ ይበጠስ ዘንድ አወጅን። በኢየሱስ ስም በጌታ በኢየሱስ ክርስቶስ ስም በተለያየ መንገድና ምክንያት እግዚአብሔር ሆይ ህይወታቸውን ያሰረበትን ገመድ ዛሬ ተስማምተን በቃል ሰይፍ በስምህ ጉልበት በኢየሱስም ከህይወታቸው ላይ ቆረጥን። በኢየሱስም አንተን እስኪክዱ ድረስ ያዩትን የመዳንን መንገድ እስኪክዱ ድረስ በልባቸው ላይ የመጣ ስር ሁሉ በኢየሱስም ይሰበር ዘንድ አውጃለሁ። በጌታ በኢየሱስም ለዚህ ቤተሰብ መበጥበጥ ለዚህ ቤት ሰላም ማጣት መንገድ ያገኘ የእስልምና መንፈስን በኢየሱስም እንከለከላለን። በኢየሱስም እስከ ጊዜው ድረስ ግን የሚከለክል አለ ተብሎ እንደተጻፈ በዚህ ቤተሰብ መካከል በዚህ ዘር መካከል እድል ፈንታ አግኝቶ ግራውንድ አግኝቶ የቆመን የእስልምናን መንፈስ በኢየሱስም ከለከልን። በኢየሱስም ከለከልን። በጌታ በኢየሱስም በተለያየ ምክንያት ለመደመጥን ለማንበርከክ እድል ያገኘን መንፈስ በኢየሱስም ዛሬ ቀጠቀጥን። በኢየሱስም ቀጠቀጥን። በጌታ በኢየሱስም ስምህ እንደገና በዚህ ቤተሰብ ላይ በዚህ ዘር ላይ ከፍ ከፍ ይል ዘንድ ኢየሱስ ጌትነትህን አወጅን። በኢየሱስ ክርስቶስም የመናፍስትን ጉልበት ሁሉ የቀጠቀጠ የስምህን ክብር በዚህ ዘር ማንዘርና በዚህ ቤተሰብ አየር ላይ አወጅን። በኢየሱስም የእስልምና መንፈስ የተቀጠቀጠ ይሁን፣ ከእግራቸው በታች የወደቀ ይሁን፣ በኢየሱስም የወደቀ ይሁን። በጌታ በኢየሱስ ክርስቶስ ስም መለቀቅን ነፃነትን ለዚህ ቤት አወጅን። በኢየሱስ ክርስቶስ ስም የአይን መከፈት ይሆን ዘንድ በጌታ በኢየሱስ ስም ማለድን። በጌታ በኢየሱስ ክርስቶስ ስም በናዝሬቱ ጌታ በኢየሱስ ስም እንደዚሁ በዲፕሬሽን መንፈስ የምትጠቃ እየተጨነቀች እየተሰቃየች ያለች እህት አለች። እሷም ጸልዩልኝ ብላለች። ለዚች እህትም ደግሞ በቃ እየተዋጋት ያለ የጭንቀትን መንፈስ የዲፕሬሽንን መንፈስ ከህይወቷ እንዲርቅ ተስማምተን እንዋጋላታለን በጌታ በኢየሱስ ክርስቶስ ስም። ወገኖች ይሄ የሐሳብ ጉዳይ አይደለም። ይሄ በቀጥታ ከመናፍስት የሚወረወር ፍላጻ ነውና እንዲህ አይነት ሰዎች ነፃነት ያስፈልጋቸዋል። በጌታ በኢየሱስ ስም ተዋግተን ልናስለቅቃቸው ይገባልና በጌታ በኢየሱስ ክርስቶስ ስም እያስጨነቋት ያሉ መናፍስትን ሁሉ ዛሬ በኢየሱስ ስም በብርቱ ስም በተንላት። በኢየሱስ ስም በዙሪያዋ ተሰብስበው እያስጨነቋት ያሉ ወደ ሞት ወደ ጥፋት እየገፏት ያሉ መናፍስትን ሁሉ በኢየሱስ ስም በተንን። በዚች ሴት ዙሪያ የተሰበሰበ የመናፍስት ጭፍራ በኢየሱስ ስም ይበተን። በኢየሱስ ስም ይበተን። በጌታ በኢየሱስ ክርስቶስ ስምና ስልጣን በኢየሱስ ክርስቶስ ስም ተስፋ እንድትቆርጥ ያየህላት ነገ እንዳይታያት ያሰብክላት ነገ እንዳይታሰባት
ልቧን ሐሳቧን ሁሉ የጣለ የመናፍስትን ተጽዕኖ በኢየሱስ ስም ከሕይወቷ ላይ ሰበርን። በኢየሱስ ስም ሰበርን። ሞትን እንድትመርጥ የጥፋትን መንገድ እንድትመርጥ በተለያየ መንገድ አይኖቿን አሳውሮ ነገዋን አጨልሞ ያሳየ ያለ መንፈስ በኢየሱስም ተጽዕኖ ይሰበር። በኢየሱስም ተጽዕኖ ይሰበር። ከዚች ሴት ሕይወት ላይ በጌታ በኢየሱስም የመናፍስትን ተጽዕኖ ሰበርን። የጭንቀት መናፍስትን አስጨናቂ መናፍስትን ስራና እጅ በኢየሱስም ከዙሪያዋ ሰበርን። በተለያየ ምክንያት በተለያየ መንገድ እንደማይቻል አሳምነው ሊያስጨንቋት የጀመሩ እንደማይሆን ኤልሻዳይ የሆንከውን ያንተን ማዳን ያንተን ክንድ አስረስተው እህታችንን ያሳመኑበትን ወጥመድ በኢየሱስም ከሕይወቷ ላይ ሰበርን። ለእግዚአብሔር የሚሳነው አለን እንደሚል ቃልህ ዛሬ ኤልሻዳይነትን በማወቅ የኤልሻዳይነትን የስምን ጉልበት በማወቅ በኢየሱስም እንደገና ሰላሟ ይመለስ ዘንድ እንደገና ነፃነቷ ይመለስ ዘንድ አስጨናቂዎቿን ለማስጨነቅ እንደገና ትበረታ ዘንድ ያወኳትን ለማወቅ እንደገና በስም ጉልበት ይሆንላት ዘንድ በኢየሱስ ክርስቶስም ከእህታችን ጋር ቆመን በኢየሱስም ያስጨነቋት ይጨነቁ፣ ያወኳት ይታወኩ። በጌታ በኢየሱስም ግራ ያጋቧት ግራ ይጋቡ። በእህታችን ላይ በተሰባሰቡት ላይ ተሰባሰብንባቸው በኢየሱስ ክርስቶስም። በኢየሱስም በእህታችን ላይ ተጠራርተው በወጡ ጭፍሮች ላይ በዚህ ያለ ይህ ሰራዊት በኢየሱስም ዘመተባቸው። በአምላካችን ብርቱ ስም በኢየሱስም ከቤቷ ከዘመኗ አሳደድን። በኢየሱስም የበቀል መናፍስትን አሳደድን። እህታችንን ያስጨነቁ መናፍስት ይወጉ፣ በኢየሱስም ይወጉ፣ በኢየሱስም ይወጉ። ያየህላትን ነገ ከማየቷ በፊት በመንገድ እናስቀራታለን ብለው ተማምለው የወጡትን በኢየሱስም ዛሬ አረድናቸው። በኢየሱስም አረድናቸው። መንገዷን አስለቀቅን፣ ዘመኗን አስለቀቅን፣ ሰላሟን አስለቀቅን፣ ቤቷን አስለቀቅን፣ ጤናዋን አስለቀቅን፣ አእምሮዋን አስለቀቅን። በኢየሱስም ጠላት ድል ፈንታ አግኝቶ የተቀመጠበት ነገሯን ሁሉ በኢየሱስም አስለቀቅን። በኢየሱስም እህታችንን በስም ምርኮ አድርገን በጌታ በኢየሱስም ለመንግስት ወሰድን። ጤናዋን ወሰድን፣ ሰላሟን ወሰድን በኢየሱስ ክርስቶስም። ሜክራባ ሃላቫዲያስ አባቶ እናመሰግናለን፣ እናከብረሃለን፣ ከፍ እናደርግሃለን። ቅዱስ ስም ከዘላለም እስከ ዘላለም ይባረክ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው እንደተባለ አምላካችን ተዋጊ ስለሆንክ በተዋጊው ስምህ ደግሞ እህታችን የተዋጉትን ስለወጋህላት እናመሰግናለን፣ እናከብረሃለን። ቅዱስ ስም ከዘላለም እስከ ዘላለም ይባረክ። በጌታ በኢየሱስ ክርስቶስ ስም በዚህ ሰራዊት እየተሰራ ያለ በዚህም ሰራዊት ሊሰራ ያለን አጀንዳህን አውቆ ደግሞ ይህንን ሰራዊት እየተዋጋ ያለ በዚህ ሩም የሚያገለግሉ ወንድና ሴት ልጆችን እየተዋጋ ያለ የመናፍስትን ኔትወርክ በኢየሱስ ስም እናፈርሳለን። በኢየሱስ ስም ኤክላባዲያና ማዶስ በጌታ በኢየሱስ ስም እስቲ ተስማምተን ስለዚህ ሩም እኔ እግዚአብሔር ተናግሮኝ ነው የመጣሁትኝ። በተለይ በዚህ በጾም ጸሎት በሚያገለግሉ እና በዚህ በጾም ጸሎት የእግዚአብሔር ነገር ፈልገው በሚታደሙ ሰዎች እግዚአብሔር ሊጀምረው ያለ እየጀመረውም ያለ አስገራሚ ትንቢታዊ ምዕራፍ እንዳለ አውቆ ነገር ግን በተለያየ መንገድ ሊዋጋ የወጣ መንፈስ እንዳለ አውቄ ልዋጋ ነው የገባሁት የነበረውና ኔትወርክም ሲያስቸግር እነ ሜርሲ እና ኬሊ ሲቸገሩ እያየው መንፈሴ እየቃተተ እየተዋጋው ነው የነበረው። ዛሬ ግን አሁን እድሉን ካገኘው እንደዚህ በግልጥ እንመታዋለን በጌታ በኢየሱስም። ይህ በዚህ ያለ ሰራዊት እግዚአብሔር ወዳየለት ነገ ሊገባ እንደሆነ የተቀጠረው ዘመን በደጅ እንደሆነ አውቆ የሚቀጣበት መናፍስቶች በከተሞች በአገራት ላይ አጀንዳቸውን እያራመዱ ያሉ መናፍስት የሚቀጡበት ቅባት የሚፈስበት ሰይፍ የሚሰጥበት ዘመን እንደቀረበ አውቆ ጥቂት ዘመን እንደቀረው አውቆ ለዓላማ የለያቸውን ደብቀ እያዘጋጀና እየመገብካቸው ያሉ ሰራዊቶችን ሐሳብና ትኩረት ሊበትን የወጣ የመናፍስት ጭፍራን በኢየሱስ ስም ዛሬ መታን። በኢየሱስ ስም መታን። ኬሊን እየተዋጋ ያለ ሜርሲን እየተዋጋ ያለ ፓስተር መልካምን እየተዋጋ ያለ ቄስ ወንደሰንን እየተዋጋ ያለ በኢየሱስ ስም አጋቦስን በዚህ የሚያገለግሉ ወንድና ሴት ባሪያዎችን እየተዋጋ ያለ በተለያየ ሁኔታ በመንገዳቸው ላይ ጣልቃ ገብቶ ልባቸው እንዲወድቅ ትኩረታቸው እንዲበተን እየተቋቋማቸው ያለ መንፈስ በኢየሱስ ስም ይወጋ። በኢየሱስ ስም ይወጋ። በሙሉ ትኩረት ህዝብህን ላየለት ዓላማ እንዳያዘምቱ ወዳየለት ነገ እንዳይመሩ በኢየሱስም ትኩረታቸውን አቅጣጫቸውን ሊያስት የወጣ በመንገዳቸው ላይ ተሰለፈን ጭፍራ በኢየሱስ ስም ረገምን። ዛሬ በኢየሱስ ስም መታን። በኢየሱስ ስም መታን። በጌታ በኢየሱስ ክርስቶስ በዚህ ሰራዊት ይህንን ሰራዊት ያደምክበት ዓላማ ሊፈጸም
ቀኑ እንደቀረበ ለዚህ ሰራዊት ያዘጋጀው ትጥቅ ሊሰጥ ይህን ሰራዊት ልታስታጥቀው ያለ ሰይፍ ሊሰጥ ቀኑ እንደቀረበ አውቆ የበቀል ስራ ሊሆንበት እንደሆነ አውቆ አስቀድሞ ነገርን ሊያሰነካክል የወጣ የመናፍስትን ጭፍራ በኢየሱስ ስም ዛሬ ዘመትንበት። በኢየሱስ ስም እቅዱ የፈረሰ ይሁን፣ ሐሳቡ የፈረሰ ይሁን፣ ሐሳቡ የፈረሰ ይሁን። በኢየሱስ ስም እቅዱ የፈረሰ ይሁን። እግዚአብሔር ሆይ እጅ ሰብስቦናልና መንፈስ ሰብስቦናልና አንዱን ከአንድ ከተማ አንዱንም ከሌላ ከተማ ለአንተ ለሆነ ምክንያት በዘመናችንና በትውልዳችን ልታደርገው ላለው ድንቅ እግዚአብሔር ሆይ ለመንግስት ድል ሰብስበህ ይህን ሰራዊት እግዚአብሔር ሆይ የተለየ ስልጠናን የተለየ ቅባትን ማድረግ ጀምረሃልና በጌታ በኢየሱስ ክርስቶስ ስም በዚህ ሰራዊት ባለ ዓላማ ላይ ተማምኖ የወጣን የመናፍስትን ጭፍራ ዛሬ በተንን፣ በኢየሱስ ስም በተንን። ይህ ሰራዊት አንተ ላየህለት ዓላማ እንዳይበቃ አሰነካክለዋለሁ አጠምደዋለሁ ብሎ የወጣበትን ወጥመድ ሁሉ ዛሬ ሰበርን፣ በኢየሱስ ስም ሰበርን፣ በኢየሱስ ስም ሰበርን። ሜክላ ባዲያና ማዶስ ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። ወገኖች እኔ በቀደም ለታ ሮብለት የተለየ መንፈስ ቅዱስን ቅባት እየተለማመድኩ ነበር የምዋጋውና ያንኑ መንፈስ ይዘው እነ ሜርሲ እነ ኬሊ እየተዋጉ ሲቀጥሉ አይቼ በቃ ሩም ውስጥ እየመጣ ያለውን እግዚአብሔር እንዴት በአንድ ሰይፍ እንደ አንድ ሰው አድርገን የምንዋጋበትን ጠላትን እንደ አንድ ሰው የምንመታበትን ልምምድ እያመጣ እንደሆነ እያየውኝ በጣም እደነቅ ነበርና እግዚአብሔር እንደ ራእይ አንድ ነገር አሳየኝና በዛ መረዳት ውስጥ በኋላ እንደውም ተመልሼ ገብቼ ማይክ ይዤ ልመሰክር ሁሉ ፈልጌ ነበረ። ሰዓት ስላልተጣበበ ነው ያልቻልኩትና ዛሬ አትሊስት እሱን እናገራለሁ ብዬ ነው የገባሁት። ግን ከገባው በኋላ ውጊያው እንዳለ ስለማይ ውስጤ መዋጋት ቀጥሎ ነበርና የነበረው ነገር ምንድነው? ይሄ የአሜሪካ ፊልሞች ላይ እንደዚህ አይታችሁ እንደሆነ የአሜሪካ ወታደሮች ወደ ውትድርና ሲገቡ መጀመሪያ የሚደረግላቸው ነገር ቶንዶስ ይዘው ጸጉራቸውን የሚላጭ አካል አለና በየተራ ተሰልፈው እየገቡ ጸጉራቸው ይላጫል እና ልክ እንደዚህ ከተላጨ በኋላ ነው ለዛ የውትድርና ነገር ልምምዱን የሚጀምሩት ዝግጅቱን የሚጀምሩት እና በዛ ሰራዊት ለመቀላቀል ያንን ሰራዊት ጆይን ለማድረግ እንደ ቅድመ ሁኔታ ጸጉራቸው ይላጫል እና ሁሉም አንድ አይነት መላጣ ይደረጋሉ። ከዛ በኋላ ወደ ስልጣናው ይገባሉና ልክ እንደሱ አይነት ቪዥን ልክ በፊልም ማቀው ነው ድሮ ኖርማሊ ግን አይ ነበርና ከጎን እየጠራ የሚያስገባው የተሰለፉትን ሰዎች እየጠራ የሚያስገባው ልክ እዚህ በሩም ውስጥ የማየው የኒክኔሞች አይነት ዝርዝር ተይዞ በዚህ ሩም የሚያገለግሉ ሰዎችን እየተጠራ ያስገባ የሚላጭበት አይነት ልምምድ እንዳለ አይነበርና አይኖ ይሄንን ሰራዊት እግዚአብሔር ለተለየ ዓላማ እንደሚያዘጋጅ እና በዛ ውስጥ ግን መንፈስ ቅዱስን ምንድነው ብዬ ጠየቅኩት። ምንድነው ብዬ ስጠይቀው እግዚአብሔር እኔ ሰይፌን አምጥቻለሁ የተለየ ሰይፍን አምጥቻለሁና ህዝቤ ሊያዝበት በቅሎበት ያለውን ነፍሱ ላይ በቅሎ ያለ ጠላት እንዲያዝበት አብቅሎበት ያለውን እና በውጊያ ሰዓት ላይ የአመጽ ዛፍ እንዲይዘው እንዲያንጠለጥለው አብቅሎበት ያለውን ጸጉሩን የምላጭበትን ስራ ጀምሬያለሁ እና ከዚህ በኋላ የማይያዝ ሰራዊት በዚህ የአመጽ አሰራር በዘመን መጨረሻ ባለ የአመጽ ሰራዊት አሰራር የማይያዝ ሰራዊት ላወጣ በመካከላቸው የላኩት ሰይፍ ነው አለኝና በዛ ቃል መረዳት ውስጥ የአቢሰሎምን ታሪክ ነበረ የእግዚአብሔር መንፈስ ይሰጠኝ የነበረው። ትዝ ይላችሁ እንደሆነ አቢሰሎም ከእግዚአብሔር መንግስት ከዳዊት መንግስት ላይ ሸፍቶ የወጣ ልጅ ነበረ እና ሸፍቶ በወጣበት ነገር መንግስት ይገባኛል ብሎ መንግስቱ የሚገባው ለሰለሞን ሆኖ እሱ ግን ይገባኛል ብሎ አጌንስት የእግዚአብሔር መንግስት የሆነ አጀንዳን ይዞ ነበር የወጣውና በወጣበት ጉዞ ውስጥ የተገደለበት የሞተበትን ሁኔታ የእግዚአብሔር ቃል ዲስክራይብ ሲያደርግ ጸጉሩ እንደነበረ ምክንያቱ ይናገራል። ሁለተኛ ሳሙኤል ምዕራፍ 18 ላይ ይሄን ቃል አነብና በዚህ ቃል መረዳት ላይ ዛሬ እንዋጋለን። እግዚአብሔር አደርጋለሁ ያለኝ ይደረግ ዘንድ ኢየሱስ ጌታ ነው። ይኸውላችሁ ዛሬ ከአንዳንዶቻችን ሳናውቀው ጠላት ነፍሳችንን እየመገበ ያሳደገው ነገ በአመጽ ዛፍ ላይ እንዲያንጠለጥለን እንዲይዝበት ያሳደገውን ነገር የእግዚአብሔር የምህረት ሰይፍ ዛሬ ይላጭልናል። ነፍሳችን ልታሲዘን አብቅላው ያለው ነገር ዛሬ በኢየሱስ ስም ይቆረጥልናል፣ በኢየሱስ ስም ይቆረጥልናል። እንደዚህ ይላል የእግዚአብሔር ቃል ቁጥር 9ና 10ን አነበዋለሁ። ሁለተኛ ሳሙኤል ምዕራፍ 18 ላይ ሙሉ ታሪኩን እናንተ ማየት ትችላላችሁ። ልክ ሸፍቶ ከወጣ በኋላ የዳዊት ጭፍሮች እየተዋጉት በደረሱበት ጊዜ የሆነውን ነገር ነው እግዚአብሔር ቃል የሚናገረው። አቢሰሎምም ከዳዊት ባሪያዎች ጋር በድንገት ተገናኘ። አቢሰሎምም በበቅሎ ተቀምጦ ነበረ።
በቅሎም ብዙ ቅርንጫፍ ባለው በታላቅ ዛፍ በታች ገባ ይላል። በቅሎም ብዙ ቅርንጫፍ ባለው በታላቅ ዛፍ በታች ገባ፣ ራሱም በዛፉ ተያዘ፣ በሰማይና በምድር መካከል ተንጠለጠለ ይላል። በሰማይና በምድር መካከል ተንጠለጠለ፣ ተቀምጦበት የነበረው በቅሎ አለፈ ይላል። እና በውጊያ ሰዓት ላይ አቢሰሎም እንዲያዝ ያደረገው ነገር ጸጉራም ነበር አቢሰሎም፣ እና ያ የጸጉሩ ማደግ ያደገው ጸጉሩ ነው በዚህ ዛፍ እንዲያዝ ያደረገው። በነገር ያስያዘው በሰማይና በምድር መካከል ያንጠለጠለው ነገር አስቀድሞ አሳድጎት የነበረው ጸጉሩ ነው። እና የእግዚአብሔር ቃል የእግዚአብሔር መንፈስ በዛ ራእይ ውስጥ ይሄን ቃል እያመጣ ያስረዳኝ ነበር። እና አንዳንዶች ወሳኝ በሆነ በውጊያ ሰዓት ላይ በምድር ላይ ያለ የአመጽ ዛፍ ያንጠለጥላቸው ዘንድ ይይዛቸው ዘንድ ነፍሳቸው ላይ ያለ ምኞትን አሳድገዋል። ውስጣቸው ያሳደጉት ምኞት አለ። እንደ ቀላል እየቆጠሩ ነፍሳቸውን እየመገቡ በውስጣቸው ያደገ ዛሬ ሊያስይዛቸው እስኪችል ድረስ የበቀለባቸው የነፍስ ምኞት አለ። ሊያዙበት እንደሚችሉ ሳያውቁ ነገ በአመጽ ኔትወርክ ስር ባለፉ ጊዜ ሊያዙበት እንደሚችሉ ሳያውቁ ያሳደጓቸው ነገሮች አሉ። ዛሬ ግን እታደግ ዘንድ በምህረት ሰይፌ ሕዝቤን ልላጭ መጥቻለሁ ብሏል። እና አንዳንዶቻችን ላይ አድገው ያሉ የነፍስ ረሃቦች በነፍሳችን ያሳደግናቸው ልምምዶች እንያዝባቸው ዘንድ ከእግዚአብሔር መንግስት ውጪ በሆነ አቅጣጫ ሄደን ጠላት ይይዘን ዘንድ ያበቀለብን ነገሮችን ዛሬ የእግዚአብሔር ሰይፍ እያለፈ ይቆርጥልናል። የእግዚአብሔር ቃል እንደሚል የእግዚአብሔር ቃል የሚሰራ ነው፣ ሕያው ነው፣ ነፍስንና መንፈስን እስኪለይ ድረስ ይላል። ወገኖቼ መንፈሳችን የሰማይን ነገር ነው የሚፈልገው፣ ነፍሳችን ነች የምድር ነገርን የምትፈልገው። ነገር ግን የነፍስ ረሃብ ባደገበት ሁኔታ እንደ አቢሰሎም በሰማይና በምድር መካከል መንጠልጠል አለ። ወይ ከምድር አንባል ወይ ከሰማይ አንባል። ነገር ግን በመሃል ላይ ተንጠልጥለን እንድንያዝ ነፍሳችን ውስጥ የምናሳድጋቸው ነፍሳችን ውስጥ የምንይዛቸው የእግዚአብሔርን ፈቃድ የመንግስቱን ስርዓት ያላማከሉ ነገሮቻችን፣ ምኞቶቻችን፣ አምሮቶቻችን ጠላት በእኛ ላይ ድል ፈንታ እንዲያገኝና እንዲይዘን ያደርጋል። ዛሬ በጌታ በኢየሱስ ስም የአምላካችንን የምህረት ሰይፍ እንጠራለን። አንዳንዶቻችሁ ሳታውቋቸው እንደ ቀልድ ስታልፉባቸው ስትለማመዷቸው ነፍሳችሁን ስትመግቧቸው የነበሯችሁ ነገሮች ህይወታችሁ ላይ ያመጡት ልምምድ ካለ ዛሬ የእግዚአብሔር የምህረት ሰይፍ ይቆርጥላችኋል። ከዚህ በኋላ ደግማችሁ ነፍሳችሁን በእንደዚህ አይነት ልምምድ ላትመግቡ፣ በእንደዚህ አይነት ጉዞ ውስጥ እንደገና ነገራችሁን ላታሳድጉ እግዚአብሔር ዛሬ በምህረት ቃል ኪዳን ህይወታችሁን ይፈታላችኋል። ኢየሱስ ጌታ ነው። የእግዚአብሔር ቃል ሲናገር በሰማይና በምድር መካከል ተንጠለጠለ ይላል። ወገኖቼ ክርስትናችን ሰማያዊ ነው። እኔና እናንተ በምድር ብንገኝም እንድናስብ እንድንኖር የተገባን የሰማይ ፈቃድ የሰማይን ሐሳብ ነው። ነገር ግን የሰማዩ ነገር እንዳይበቅልብን የሰማዩ ነገር እንዳይገጅብን ነፍሳችን ከምድር የምታበቅለው ከምድር የምታወጣው ነገር አለና የብዙዎቻችን ጭንቀት የብዙዎቻችን ራስ የተያዘበት ነፍሳችን ያበቀለችው ነገር አለ። ከመንፈሳችን የበቀለ ሰማያዊ ሐሳብ ሳይሆን ነፍሳችን ተርባ ያበቀለችው ነገር አለ። ይሄ ነገር ያስፈልገኛል፣ ይሄን ነገር ፈልጋለሁ ብለን ያወጣናቸው እና በእንደዚህ አይነት የነፍስ ረሃብ ምኞት በበቀለበት ሁኔታ ወደ ውጊያ መውጣት ያስይዛል። መንፈሳችን የሰማዩን ነገር እየፈለገ ወደ ሰማይ ሲጎትት፣ ነፍሳችን የምድሩን ነገር እየፈለገች ወደ ምድር ስትጎትት እንደ አቢሰሎም በሰማይና በምድር መካከል መንጠልጠል አለ። ወገኖቼ የምድር ነገራችን ረሃባችንን መታገስ ካቃተን እግዚአብሔር የግድ አምላክ አይደለም እኮ። ከሰማዩ ነገር የምድር ይበልጥብኛል ለሚል ጸጉሩን እንዳሳደገ የምድሩን ነገር መቀጠል ይችላል። ከሰማዩ ጋር መቀላቀል አያስፈልግም። ነገር ግን የሰማዩ ይበልጣል አለ ሰው። የምድሩን ነገር መላጨት መቁረጥ ያስፈልጋል። የነፍስን ነገር መግደል ያስፈልጋል። በጌታ በኢየሱስ ክርስቶስ ስም ዛሬ የአምላካችን የምህረት ሰይፍ ይላጨን ዘንድ ይቆርጥልን ዘንድ እንደ ሰራዊት ከምድራዊ ነገር ጋር ተያይዘን ያለንበት ነገር ይቆረጥልን ዘንድ እንደ ሰማያዊ ሰራዊት በሰማይ ነገር ብቻ መያዝ ይሆንልን ዘንድ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ወገኖቼ ዛሬ በምድር ላይ ያለ የአመጽ አሰራር ብዙ ቅርንጫፍ ነው ያለው። እኔ በየትኛው እንደተያዝን መንፈስ ቅዱስ ያውቃል ያሳየን። ነገር ግን የአመጹ ዛፍ እዚህ ጋር አቢሰሎም እንደተያዘበት ብዙ ቅርንጫፍ ነው ያለው። አንዳንዱ በገንዘብ ይሆናል፣ አንዳንዱ በእኔነት ይሆናል፣ አንዳንዱ በዝሙት ይሆናል። የተለያየ ቅርንጫፍ ስላለ በእነዛ ቅርንጫፎች ውስጥ ልንያዝበት የምንችል በነፍሳችን በኩል ያደገ በነፍሳችን በኩል የበቀለ ምኞት ካለ ረሃብ ካለ ለመያዝ እድል ፈንታ ይሰጠዋል። አስቀድመን ካልቆረጥ ነው አስቀድመን እንደ ሰራዊት ጸጉራችን እንዲላጭ ነፍሳችን ያበቀለቻቸው ምኞቶች ከሰማይ ፈቃድ ጋር ከሰማይ ሐሳብ ጋር አብረው አላ የማያደርጉት ነገሮች ሁሉ እንዲቆረጡልን ነው የሚያስፈልገው።
የእግዚአብሔር ቃል ሲናገር በቅሎም ብዙ ቅርንጫፍ ባለው በታላቅ ዛፍ በታች ገባ ይላል። ወገኖች ይሄንን ሰራዊት እግዚአብሔር ለተለየ ውጊያ በዚህ ምድር ላይ ጠላት ሰራዊትን አጥምጄ ይዝበታለሁ ብሎ ባበቀለው የአመፅ ዛፍ መካከል አምኖ ሊልከው ዘመንን አምጥቷል። ነገር ግን ስንቶቻችን በዚህ የአመፅ ዛፍ ፊት በተላከን ጊዜ የምንያዝበት የበቀለ የነፍስ ጸጉር የነፍስ ረሃብ እንደሌለን ህይወታችን የነጻ ነው። ዛሬ እግዚአብሔር የምህረት እድልን ሰጥቶናል። ወገኖቼ ነፍሳችን እየተታለለችበት እየተወሰደችበት ያስቸገረንን ነገር ዛሬ የአምላካችን የምህረት ሰይፍ እንዲለየን እግዚአብሔር ሆይ ሰይፍ በኔ ላይ ይምጣ ብለን እንጠይቀዋለን። የእግዚአብሔር ቃል ሲናገር ነፍስንና መንፈስን እስኪለይ ድረስ ይወጋል ይላል። ዛሬ ይለይልናል። ወገኖቼ ከሰማይ ያልሆነ ነገር ነፍሳችንን ገለን ብንገላገለው ይሻላል ከሚያስይዘን ከሰማይ ከሚያስቀረን ከሰማያዊ አጀንዳ ከሚያጠላልፈን ዛሬ እግዚአብሔር በምህረቱ ቆርጦ ቢለይልን ይሻላል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ እኔ ይውላችሁ በደንብ ልዋጋ ነው የመጣሁት እዚህ ላለን በዚህ ሩም ለምናገለግል ምናልባት ዛሬ በኮኔክሽን በተለያየ ምክንያት ያልገቡትንም ጨምሮ እዚህ ላለኑ 276 ሰዎች ነው መልእክት ይዤ የመጣሁት። እግዚአብሔርም ለነሱ ተዋጋ ጸጉራቸው ያደገ እንደ ሰራዊት መሆን ያቃታቸው ላጭልኝ ብሎ የምህረት ሰይፍ አስይዞኝ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ነገር ግን መላጨት በፈቃድ ነው ወገኖች። እግዚአብሔር በፈቃዱ የሚሰጥለት ሰራዊት ነው የሚፈልገው። የነፍሴ ነገር ይሻለኛል የሚል የፈራ የደነገጠ በነፍሱ ነገር ተታሎ የተወሰደ መቆም ይችላል። እግዚአብሔር ማንንም አስገድዶ አይሰራም። እግዚአብሔር አንድን ሰው እንደ ሰራዊት አድርጎ ባለድል ማድረግ ይችላል። ነገር ግን እድል እንደሰጠ አስተውላለሁ። በዚህ ለሚታደም ሰራዊት ከአንድና ከሌላ ከተማ በምህረቱ ላደመው ለዚህ ሰራዊት ግን እግዚአብሔር የዚህን ዓለም የአመፅ ዛፍ የሚገለብጡበትን ቅባቴንና ሰይፌን አስታጥቅ ዘንድ ዘመን አምጥቻለሁ ብሏል። ድል የሚበዛበት ከተሞች፣ አገሮች፣ ነገስታት ታልፈው የሚሰጡበትን ድል የምንለማመድበትን ወሳኝ ውጊያ እግዚአብሔር በፊታችን አይቷል። እንደ ሰራዊት ግን ዛሬ የበቀለባችሁ ነፍሳችሁ ያበቀለችውን ጸጉር በመላጨት ራሳችሁን አዘጋጁ ብሎ የዝግጅት ጊዜን ሰጥቶናል። ስለዚህ ዛሬ በጌታ በኢየሱስ ክርስቶስ ስም የቃሉን ሰይፍ ነፍሳችን ባበቀለቻቸው ነገሮች ላይ እናነሳለን። በኢየሱስም ዛሬ ይቆረጣሉ። በኢየሱስም ይቆረጣሉ። አለ ጊዜው የበቀሉብን ምኞቶች ዛሬ በኢየሱስም የቃሉ ሰይፍ ይለፍባቸው፣ የመንፈሱ ሰይፍ ይለፍባቸው። በጌታ በኢየሱስም አለ እግዚአብሔር ፈቃድ የገቡብን ምኞቶች ላይ የአምላካችንን የምህረት ሰይፍ እንጠራለን። በኢየሱስም እቆርጣለሁ። በኢየሱስም እቆርጣለሁ። አለ ጊዜው በእህቴ ህይወት ላይ በቅሎ ያለ፣ አለ ጊዜው በወንድሜ ህይወት ላይ በቅሎ ያለ የነፍስን ምኞት በኢየሱስም ከህይወቱ ላይ ቆርጣለሁ። በኢየሱስም ቆርጣለሁ። በጌታ ማክራባዲያና ማዶስ ወገኖች የእግዚአብሔር ቃል ሲናገር የአመፅ ሚስጥር ይሰራል ይላል። የአመፅ ሚስጥር አሁን ይሰራል። አሁን በሚስጥር ይሰራል ይላል። የአመፅ ሚስጥር ከኔና ከናንተ ውጪ የሚሰራበትን ነገር ማወቅ ዋጋ የለውም። እኔና እናንተን አመፁ በመረቡ ይዞ አመፀኛ ሊያደርገን እየሰራበትን በማወቅ ውስጥ እኔና እናንተ መዳን አለብን። መጀመሪያ ምን ዋጋ አለው ጸረ ክርስቶሱ ከየት እንደሚመጣ ዙፋኑን የት እንደሚያደርግ አውቀን እኔና እናንተ እንያዝ ብንሆን ወገኖቼ ኔትወርኩ በዋናነት የሚሰራው ነፍሳችንን በማሳመጽ የኔና የእናንተ ነፍስ አመፀኛ ትሆንብን ዘንድ የኔና የእናንተ ነፍስ ሊያጠምድ የዘረጋው ወጥመድ አለ። ነፍስህ ራሷ ከአመፀኛው ጋር ተባብራ አማጭ ትሆንብሃለች። ነፍስ ትነሳባለች። የእግዚአብሔር ነገር እንዳታደርግ ከተጠመደች በኋላ በዛ የአመፅ ዛፍ ከተያዘች በኋላ በዛ ምኞት ኮንሱም ከሆነች በኋላ ከውጪ የሚመጣ ስገድ ውጣ ውረድ የሚል አያስፈልግም። ነፍስ ታሰግድሃለች። ነፍስ ታስመሃለች። ዛሬ ግን በጌታ በኢየሱስ ስም ነፍሳችንን ያጠመደ የአመፅ ወጥመድ ይቆረጥ ዘንድ እግዚአብሔር የምህረቱን ሰይፍ በዚህ አዘጋጅቷል። ስለዚህ ዛሬ በኢየሱስ ስም እንቆርጣለን። በኢየሱስ ስም እንቆርጣለን። በኢየሱስ ስም እንቆርጣለን። በጌታ በኢየሱስ ክርስቶስ ስም የሕዝብን እንቅስቃሴ የሕዝብን ነገ እግዚአብሔር ሆይ የማይገባ ፍጻሜ ሰማይ ያላወቀው መጨረሻ ለማድረግ እግዚአብሔር ሆይ በሚስጥር ያጠመደበትን ነፍሳችንን የያዘበትን ወጥመድ በኢየሱስ ስም ሰበርኩኝ። በዚህ ሰራዊት እንዲታደሙ ያያቸውን ወንድና ሴት ልጆችን ያጠመደበት የያዘበትን ወጥመድ በኢየሱስ ስም ሰበርኩኝ። እንዲያዙበትም በውስጣቸው ያሳደገውን የነፍስን ምኞት፣ የነፍስን ረሃብ፣ የነፍስን አካሄድ በጌታ በኢየሱስ ስም ዛሬ በመንፈስ ሰይፍ ቆረጥኩኝ። በኢየሱስ ስም ቆረጥኩኝ። በኢየሱስ ስም ቆረጥኩኝ። ሜክላባ ሃላባዳስ ሼክራባ ሃላባዳስ ኤልትራባዲያና ማዳስ ፔሬቬጌሌቤዲስ ኢየሱስ ወገኖቼ የእግዚአብሔር መንግስት በእግዚአብሔር ፈቃድ
በሰማይ ዲፋይን በሆነ ልክ ነው የሚገለጠው። እኔና እናንተ ሰማይን እንዲፈቅድ ማስገደድ አንችልም። ሰማይ ወደ ፈቀደው ፈቃድ የምንገባንን እንጂ። ለዚህ ነው እኮ አቢሰሎም የሳተው። ሰማይ ከዳዊት በኋላ ዙፋኑ ለሰለሞን እንዲያልፍ የእግዚአብሔር ፈቃድ ነበረ። የእግዚአብሔር ፈቃድ ማስቀየር አያስፈልግም እኮ። እግዚአብሔር ከደነገገው ከመንግስቱ ጋር ተባብሮ በመንግስቱ ስርዓት አብሮ ማስገኘት እንጂ። እኔና እናንተ ልክ እንደ አቢሰሎም ከእግዚአብሔር መንግስት ውጪ ይዘን የምንቆመው አቋም፣ ከእግዚአብሔር ከመንግስቱ ስርዓት ውጪ በሆነ መንገድ እንዲያደርግልን የምንጠብቀው ነገር ያስይዘናል እንጂ እግዚአብሔርን ሐሳቡን አያስቀይረውም። ዛሬ ግን በጌታ በኢየሱስ ስም የምንጠብቃቸው ነፍሳችን የተራበችውን ነገር አለ እግዚአብሔር ቃል ለመቀበል እስክንጨክን ድረስ ነፍሳችንን ያጠመደ ወጥመድ ኢየሱስ ጌታ ነው። ወገኖች አንዳንድ ሰው ነፍሱን ከማጥመዱ የተነሳ የአመጹ ጉልበት ነፍሱን ከማጥመዱ የተነሳ እግዚአብሔር ሆይ እኔ ፈቃድህም ባይሆን ግን ይሄን ነገር ፈልጋለሁ፣ እግዚአብሔር ሆይ እኔ በቃ አንተ ባትልም እንኳን እኔ ግን ይሄን ነገር ካልሰጠኝ አለቅም እስኪል ድረስ ነፍሱን የሚያጠምድበት አቅም አለው። ዛሬ በጌታ ይውላችሁ የእግዚአብሔር ቃል እንደሚል አለ እግዚአብሔር ፈቃድ የበላ ደስታን የቀመሰ የለም። ደግሞ እኔና እናንተ በምድር ያለነው የምድር ቅራቅንቦ እንዲሞላልን ሳይሆን የሰማይ ፈቃድ እንዲፈጸምብን ነው። አምላካችን ትምህርት እንዲሆነን ነው እኮ። ከምድር ቅራቅንቦ አንድ ገላው ራቁቱን ነው የሞተው። ሲሞት የለበሰው ልብስ እንኳን የለውም። ከዚህ ምድር ላይ አንዱን ነገር አልለበሰም። ነገር ግን የመጣበትን የሰማይን ፈቃድ ግን ፈጽሞ ነው ሄደው። ይሄ ነው ድል እኮ። ዛሬ እንደ ኢየሱስ ቢያስፈልግ የዚህን ዓለም ነገር እንደ ጉድፍ ቆጥረን አንዱን ሳናገኝ ነገር ግን የሰማይን ፈቃድ አድርገን እናልፍ ዘንድ በጌታ በኢየሱስ መላጨትና እንደ ሰራዊት መስተካከል ይሆንልናል። በኢየሱስ ስም ይሆንልናል። በኢየሱስ ስም የእግዚአብሔር ቃል እንደሚል አስቀድማችሁ መንግስቱንና ጽድቁን ፈልጉ። አስቀድማችሁ የእግዚአብሔርን መንግስት የእግዚአብሔርን የጽድቁን ረሃብ ቀድሞ በውስጣችን በቅሎ ያለ የነፍስ ጸጉሮች በኢየሱስም ዛሬ እንዲላጩ ሰይፍን አነሳው። ከዚህ ሰራዊት ላይ ከኔና ከወገኖቼ ላይ በኢየሱስም እንዲላጭ ሰይፍን አነሳው። ሰይፍህን አነሳው በኢየሱስም በዚህ ሰራዊት ላይ ሰይፍህን አነሳው። በእህትና በወንድሞቼ ምልልስ ላይ ሰይፍህን አነሳው በኢየሱስም በፊታቸው ባለ በአመፅ ዛፍ እንዲያዙ ተንጠልጥለው እንዲቀሩ እግዚአብሔር ሆይ ነገራቸው በምድር ታሪክ ብቻ እንዲያበቃ ያጠምድበት ካዘጋጀው ወጥመድ ማምለጥ ይችሉ ዘንድ ዛሬ በኢየሱስም ከውስጣቸው በቅሎ ያለ የነፍስን ጸጉር ሁሉ በኢየሱስም ቆረጥን። በኢየሱስም ቆረጥን። ሜክራ ባጋላባጋላባዳስ ፔሬቬገለቤዲስ ሜክላ ወገኖች በዘመን መጨረሻ እግዚአብሔር ተራ ወታደር አይደለም የሚያየው፣ ሰራዊት ነው የሚያየው። ሰራዊት እንደ ወገግታ በተራራ ላይ የተዘጋጀ ሰራዊት፣ የተዘጋጀ በድንገት ጦርነት የገባ አይደለም፣ የተዘጋጀ ዝግጅቱ ደግሞ የነፍስን ረሃብ የነፍስን ምኞት የመግደል ዝግጅት አለው። አስቀድሞ የመላጨት ዝግጅት አለው። እኔ በዚህ ቦታ ላይ አላቅም ስቶቻችሁ እንደምታስታውሱ፣ ነገር ግን እኔ ኒውይር ሊገባ ገደማ የነበረ ጾም ጸሎት ላይ በጣም መንፈሴ አንቅቼ ነበር ከዚህ ሰራዊት ጋር የምዋጋውና የእግዚአብሔር ሰው አጋቦስ በጣም እስከዚህ ቀን ድረስ ነፍሴን እንደ መልህቅ የያዘ እያዋጋኛለን እውነት ይናገር ነበርና ይሄ ስለ መግደል ያመጣልን ነበር መልእክትና ካቀረበ በኋላ እንደውም ብትችሉ በፊታችን ያለው 2015 የመጀመሪያዎቹን 4 ወራት የስጋን ስራ በመግደል የነፍስን ነገር በመግደል እየተዋጋችሁ ቆዩ፣ ከአራተኛው ወር በኋላ የሚያመጣው ድል አለ ብሎ ተናግሮ በቃ እኔ ውስጤ ጥብቅ ብሎ ስለቀረ በዛ ዝግጅት ውስጥ ነው የነበርኩትኝ። ወገኖቼ በደጅ ያለ ለዚህ ሰራዊት በደጅ ያለ ድል አለ። ነገር ግን ብዙዎቻችን በተራራ ላይ እንዳለ ሰራዊት እንደ ወገግታ የተዘጋጀ ማንነት ግን እግዚአብሔር እያየብን አይደለም። ብዙዎቻችን ነፍሳችንን ረሃቧን የሚያጠግበውን ነገር እየመገብን የነፍሳችንን ጸጉር እንዳንጎፋረርን እያየን ያለው የእግዚአብሔር መንፈስ ዛሬ በኢየሱስም ይቆረጥ ዘንድ በኢየሱስም የምህረት ሰይፉን እጠራለሁ። ወገኖች እኔ አሁን እጅ አውጡ ምናምን አልልም። ነገር ግን እናንተ በእርግጥ ከዚህ ሰራዊት ጋር አብሮ ለመቆጠር እድል ፈንታ ሆኖልኛል፣ እድል ፈንታ አግኝቻለሁ ብላችሁ ከዚህ ሰራዊት ጋር ለመቆጠር የጨከነ ልብ ካላችሁ የእግዚአብሔርን የምህረት ሰይፍ ጥሩ ወደ ህይወታችሁ። እግዚአብሔር ሆይ ቁረጥልኝ በሉት። ለምን እስከ ዛሬ ድረስ በነፍስ ተመርተ እንደዚህ ኖርክ፣ እንደዚህ ሄድክ፣ እንደዚህ ያደረክ ሊል አይደለም እግዚአብሔር የመጣው የምህረት ሰይፍ ነው ያመጣው። ዛሬ ግን ይቆርጥና ይለይልሃል። ከዚህ በኋላ በነፍስ ምኞት በነፍስ ረሃብ እየተታለልክ እየተመገብክ እንዳትሄድ፣ ከዚህ ምግብ ተመልሰ እንዳትበላ ይቆርጥልሃል። ዛሬ ካልቆረጠልህ ነገ ከህይወት ምግብ ከዘላለም ህይወት ምግብ ከሰማይ ምግብ የሚያስከለክልህን ሞት ያመጣብሃል። ስለዚህ ዛሬ በጌታ በኢየሱስ ክርስቶስ ስም እንደዚህ የለመድናቸው ልምምዶች ይቆረጡልን ዘንድ
እጆቻችንን እየዘረጋን እንደ ኖርማል ነገር እየቀጠፍን የነፍሳችንን ረሃብ የነፍሳችንን ጥማት የሚያረኩ ምግቦች ስንበላ የኖርን ነገር ግን እንደ ሰራዊት ደግሞ ከዚህ ሰራዊት ጋር መቆጠር ለምንፈልግ ሰዎች ዛሬ እግዚአብሔር የምህረት ሰይፌ ወጣለች። ነገር ግን ሞት ያለበትን ምግብ እየበላችሁ የነፍሳችሁ ጸጉር እያደገ የማታልፉት ጤሻ በፊታችሁ አለ። ዛሬ ህይወታችሁን ላነጻ ይሄ የነፍስን ስራ ልገድል ሰይፌን በመካከላችሁ አድርጌያለሁ እያለ ነው። ስለዚህ በፈቃዳችን እየገባን ነው የምንላጨው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በእርግጥ በኤልያስ ላይ የነበረን ቅባት በፈለገ ጊዜ ኤልሳ ሁለንተናውን ትቶ ያ ሁሉ 50 ነብይ እየቀለደበት ተከትሎ ነው የመጣው። ምንም ጸጉሩ መላጣ ቢሆን ምንም የሚቀለድበት ቢሆን ነገር ግን ኢፌክቲቭ የሆነ መጎናጸፊያ ይዞ ነው የተመለሰው። እንደ ትላንትና ቀልዳለሁ ባለ ጊዜ አንተ መላጣ ሊሉት በጀመሩ ጊዜ ይላል በሰማይ ሥርዓት ህይወቱን ባዘጋጀበት እንደ ሰማይ ፍለጋ ወደ ሰማይ እንዳይወሰድ የፈለገውን ነገር በተቀበለበት ጊዜ ሊቀልድበት ለመጣ አካል የሚመዛው ሰይፍ ይዞ ነው የመጣው። የሚልከው ድብ የሚያንቀሳቅስ ድምጽ ይዞ ነው የመጣው። ወገኖች ችግር የለውም ዛሬ ይቀለድብን። ዛሬ ነፍሳችን እየራባት ካለው ነገር ስንከለክላት ይቀልዱብን። ግድ የለም እነሱ እየጠገቡ እነሱ እያረኩ ይቀጥሉ። እንደ ኖህ ዘመን እግዚአብሔር በፊታችን የቀጠረው ዘመን ይለያል እኮ። እኔና እናንተ እግዚአብሔር እያመጣ ካለው ሰማይ ጋር አብረን ለመንሳፈፍ ፈልገን ራሳችንን በምንቀድስበት ነገር ውስጥ ልዩነት ይመጣል። ግድ የላችሁም። ነገር ግን ዛሬ እንጨክን የአምላካችን ሰይፍ ያልፍልን ዘንድ የነፍስን ነገር የሚገድል የአምላካችን ሰይፍ ያልፍልን ዘንድ በጌታ በኢየሱስ ስም እንጨክን ከእግዚአብሔር ጋር። አባቴ በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም በኢየሱስ ስም እግዚአብሔር ሆይ በዚህ ሰራዊት ለመቆጠር እድል ካገኙ ወንድና ሴት ልጆች እግዚአብሔር ሆይ የአመጽ ዛፍ አንጠልጥሎ የሚያስቀረው እንዳይኖር ዛሬ የምህረት ሰይፍ በኢየሱስ ስም የነፍስን ጸጉር በኢየሱስ ስም በመላጨት ይህን ሰራዊት ያዘጋጅ ዘንድ በኢየሱስ ስም ማልዳለሁ። በኢየሱስ ስም ማልዳለሁ። በኢየሱስ ስም ማልዳለሁ። ሜክራባ ሃራባዲያስ ኤክራባዲያና ማዶስ ሜክላባ ሃራባጋና ማዳስ ፔሬቬጌሌቤዲስ ሜክራባ ሃራባጋና ማዳስ ፔሬቬጌሌቤዲስ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የእግዚአብሔር መንፈስ ይናገረኛል። የምህረት ሰይፌ ዛሬ ፍጻሜን ታደርጋለች ይለኛል። እግዚአብሔር ስለሚናገር እንግዲህ በድፍረት ነው የምናገረው እና በዚህ ሰራዊት ውስጥ እየተገኛችሁ አብራችሁ እየጸለያችሁ ነገር ግን ከፓልቶክ ፕሮግራም በኋላ ደግሞ በዚሁ ኮምፒውተር ሌላ የአመጽ ልምምድን የምትለማመዱ ሰዎች ነፍሳችሁን ለመመገብ የነፍሳችሁን ረሃብ ለማጥገብ ሌላ ልምምድ ደግሞ ያላችሁ ነገሮችን የሰማይና የምድሩን ነገር ቀላቅላችሁ እየሄዳችሁ ላላችሁ ሰዎች እግዚአብሔር ዛሬ የምህረቴን ሰይፍ ዘርግቻለሁ። ዛሬ ልለያችሁ የአመጹ ዛፍ ሊይዝበት በፊታችሁ ካዘጋጀው ወጥመድ ታመልጡ ዘንድ ወጥመድን ልሰብርላችሁ መጥቻለሁ። ራሳችሁን በፈቃዳችሁ አቅርቡ ለሰይፌ ይላል። አቅርቡ፣ ራሳችሁን ለሰይፌ አቅርቡ። ደግማችሁ የማታደርጉበትን መለያየት አደርጋለሁ። ከዚህ በኋላ ነፍሳችሁ እየተራበች ሰማይ መግባት ይሻላችኋል። መለየትን አደርጋለሁ ይላል። ሜክራባዲያና ማዳስ ነፍሳችሁ እየተራበች ሰማይ ብትገቡ የሰማይ ፈቃዴን ብታደርጉ ይሻላልና ዛሬ ልረዳችሁ ወረድኩ ይላል የሰራዊት ጌታ እግዚአብሔር። ሜክራባ ሃላባዲያስ ኤልታ ፕራባዲያና ማዳስ ሜሊክራባሃና ወገኖቼ የምታሳዩት የመረጣችሁም እግዚአብሔር ነው። ሊረዳችሁም የመጣ እግዚአብሔር ነው። ዛሬም ህይወታችሁ ልታሳዩ የሚገባው ለእግዚአብሔር ነው። ማንም እጃችሁን አውጡ፣ ማንም ደግሞ ይሄን ነገር አድርጉ ብሎ አያስገድድም። በፈቃዳችን ራሳችን የምንሰጥበት ዕለትና ማለዳ ነው። ነገር ግን የእግዚአብሔር የምህረት ሰይፍ የነፍስን ነገር ሊገድል በተዘረጋበት ጊዜ የነፍስን ነገር ለማስገደል ማቅረብ ትልቅ ማስተዋል ነው። ወገኖቼ ደቀ መዛሙርት ከጌታ ኢየሱስ ጋር ኢየሱስ ጌታ ነው መማለድ ያቃታቸው ማዘጋጀት መንፈስ ከሚተጋበት ነገር ጋር ራሳቸው ማዘጋጀት ያቃታቸው ያቺ የእንቅልፍ ሰዓት ነች እኮ ብዙ ጥፋትን ነጋቸው ላይ ታመጣ የነበረችው። አንድ ሰዓት እንኳን ልትተጉ አይገባም ወይ? አይገርምም? ያ ሁሉ መካድ ያ ሁሉ ጥፋት ለካ ያቺን ወሳኝ ሰዓት ላይ ከኢየሱስ ጋር አንድ ሰዓት ቢተጉ ኖሮ መፍትሄ ነበራት። ወገኖቼ ዛሬ ከእግዚአብሔር ጋር እንትጋ። የእግዚአብሔር ምህረት ቀርቦ ሳለ ኢየሱስ ጌታ ነው። እኔ ከጠዋት ጀምሮ ነው የገባሁትና በትንቢት መንፈስ ቄስ ወንደሰን ይናገር ነበር ስለ ፋሲካ ሕግ ዘህልቁ ያለውን ቃል እያነበበ
በዘኍልቍ 12:41 ላይና የፋሲካን ሕግ እየተናገረ ፋሲካ ይሆናል። ወገኖች ፋሲካ እውነተኛ ነፃነት ነው። እውነተኛ እግዚአብሔር ያየልን ነገ ውስጥ ለመግባት እግዚአብሔር ወዳየልን ነገ ለመለቀቅ ልዩነትን የሚያደርግ ነፃነት ነው። እዛው በግብጽ ሆነን ከግብጽ ጋር ሳትለያይ ግብጽ የሚያስጨንቅ እያስጨነቀ የምትቀጥልበት ነፃነት አይደለም። ለአንዴና ለመጨረሻ ከግብጽ የወጡበትን ነፃነት ነው የሰራው። ወገኖች የነፍስና የመንፈስን ነገር እየደባለቅን የምንሄድበት አይደለም። የምድርና የሰማያዊውን ነገር እየደባለቅን የምንሄድበት አይደለም። እውነተኛ ፋሲካ ያደርግ ዘንድ እግዚአብሔር ወዷል። ነገር ግን የእግዚአብሔር ቃል ሲናገር የፋሲካን ምግብ የሚበላ ሰው እንዴት እንደሚበሉት ሲናገር ከመራራ ቅጠል ጋር ትበሉታላችሁ አለ። ከመራራ ወገኖች ዛሬ ከእግዚአብሔር ጋር እናመራለን። በጌታ በኢየሱስ ክርስቶስ ስም ነፍሳችንን እንዲህ አይነቱን ነገር ለመስማት እሺ ባትልም መራራውን ጽዋ እንድትጠጣ ዛሬ እኔና እናንተን ጨክንባታለን። የአምላኬ ፈቃድ ይሁንላችሁ። በጌታ በኢየሱስ ክርስቶስ ስም ጽድቅ የሌለበት ቅድስና ያልሰፈነበት ሰማይ አይጠብቀንም። ዛሬ እንገላለን። የጽድቅን ኑሮ እንዳንለማመድ፣ የቅድስናን ሕይወት እንዳንለማመድ ነፍሳችን እያሳመነችበት ጠጣው ብላው እያለችን ያለውን ነገር ላለመቀበል እንዲህ አይነቱን ጽዋ ለመግፋት ዛሬ እንወስናለን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከመራራ ቅጠል ጋር ትበሉታላችሁ አለ። እውነተኛ ነፃነት የሚፈልግ እውነተኛ የመንፈስ መለቀቅን የሚፈልግ ነፍሱ ላይ ሊጨክን ያስፈልገዋል። ይሄንን ከጌታችን እንኳን ተምረናል። ብትወድስ ይቺ ጽዋ ትለፍልኝ ብሏል እኮ። ነፍሱ ደስ ስላላት አይደለም ያለፈበት። ነገር ግን ሰማይ ሊጠጣ የተገባው የፈቃዱን ጽዋ ግን ሊጠጣ ነው የሚገባው። በቃ ተዘጋጅ አለው። ብትፈልግ የሚያበረታ መልአክ ይላክልሃል እንጂ ነገር ግን የሰማይ አጀንዳ አይቀየርም። ስለዚህ ዛሬ ባልገባን ባቃተን ነገር የሚያበረቱ መልአኮች አሉ። በዚህ ይቆርጡልናል። ነፍሳችን ላይ አድጎ እያስጨነቀን ያለውን ነገር ይቆርጥልናል። ውስጣችን ላይ አድጎ እያስጨነቀን ያለውን ነገር ሊቆርጡ የእግዚአብሔር መልአክ አብረው ከዚህ ሰራዊት ጋር አሉ። ስለዚህ አሳዩ። ያደገብንን ጸጉር እናሳያለን። ነገር ግን ዛሬ ተላጭተን እንደ ሰራዊት እግዚአብሔር ላየው ድል እንዘጋጅ ዘንድ እግዚአብሔር በፊታችን ላየው የመንፈስ ድል ሰማያዊ ድል እንዘጋጅ ዘንድ ወገኖቼ ዛሬ ብዙ የቤተ ክርስቲያን መድረክ ላይ የሚታየው ነገር ግራ አጋቢ ሆኗል እኮ። ገና አንድ ሰማያዊ ነገር አየው ስትል ወዲያው ምድራዊ ነገር መጥቶ ይቀላቀለዋል። ገና አንድ የመንፈስ ነገር ሰማው ስትል ወዲያው የነፍስ ነገር ይቀላቀልበታል። እንደዚህ የሰማይና የምድር ያልተቀላቀለበት ጥርት ያለ የመንፈስ ጥርት ያለ ከሰማይ የሆነ የእግዚአብሔርን ድል የሚያወጣ ሰራዊት አድርጎ ሊያዘጋጅ እግዚአብሔር በዚህ ስፍራ ላይ አድሞናል። ዛሬ በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ስም ማይክራባ ሃላባዲያና ማዶስ ሼክ ላባ ሃላባ ጋራባዳስ ፔሬበገረበዲስ አዘጋጀኝ በሉት። አዘጋጀኝ። እነሆ አቀርባለሁ፣ ራሴን አቀርባለሁ። ሰይፍ ትለፍብኝ፣ ዛሬ ሰይፍ ትለፍብኝ። የነፍስ ነገር ሳላውቀው የበቀለብኝ የነፍስ ነገር ቢሆን ዛሬ እየቆረጠች ትለፍልኝ፣ እየላጨች ትለፍልኝ በሉት። ምኞት ሆነ የበቀለብኝ ራእይ መስሎኝ እንደው ተታልየበት የበቀለብኝ ነገር ሰማይ ያልፈቀደው ሰማይ ያላወቀው ነገር ግን የመንግስት ሁሉ መስሎኝ ያታለለኝ ያጭበረበር። አይገርምም? የእግዚአብሔር መንግስት የሚያስቀጥል መስሎት ሁሉ ተጭበርብሯል እኮ። አለ ምርጫ አለ ሰማይ ፈቃድ አቢሰሎም። ነገር ግን ሞት ነው ያመጣበት፣ ውድቀት ነው ያመጣበት፣ መገደል ነው ያመጣበት። ዛሬ በጌታ በኢየሱስ ስም አለ እግዚአብሔር ፈቃድ የበቀሉብን ምኞቶች፣ አለ እግዚአብሔር ፈቃድ እግሮቻችን ያጠላለፉ ነገሮች ላይ ሰይፉን እንጠራለን በኢየሱስ ስም። በነፍስ ምኞት የተጠላለፈች ህይወት ዛሬ በምህረት ሰይፍ ትለቀቅ ዘንድ በኢየሱስ ስም ሰይፍ እንዲያልፍ አውጃለሁ። ሰይፍ እንዲያልፍ አውጃለሁ በኢየሱስ ስም። በእህትና በወንድሞቼ ህይወት ላይ ሰይፍ እንዲያልፍ አውጃለሁ በኢየሱስ ስም አውጃለሁ በጌታ በኢየሱስ ስም። ይህንን ሰራዊት ቤታችንን፣ ትዳራችንን፣ ጓዳችንን፣ ልጆቻችንን አንተ ላየለት ዓላማ ይዘጋጅ ዘንድ እግዚአብሔር ሆይ ፋሲካ በየግለሰብ በየቤት ይደረግ እንደነበረ ዛሬ በኢየሱስ ክርስቶስ ስም በእያንዳንዳችን ቤት ውስጥ እግዚአብሔር ሆይ ደስ ያላሰኘ መንፈስን እግዚአብሔር ሆይ አብሮን እንዳይኖር የመንፈስን አብሮነት እንዳይገኝብን በሙላት እንዳይሰራብን እየኮሰኮሰ ያለ እግዚአብሔር ሆይ ምቾት እንዳያገኝ መንፈስ እንዳይመቸው አብሮን በቅሎ ያለ የነፍስ ነገር በኢየሱስ ስም ከቤታችን እንዲታጨድ ከቤታችን እንዲላጭ አውጃለሁ። ሜክራባጋላቫዳስ የእግዚአብሔር ቃል ሲናገር ዛሬ ድምጹን ብትሰሙ እንግዲህ ልባችሁን አታደንድኑ ይላል። ወገኖች የእግዚአብሔር መንፈስ ያስመራል እኮ። የእግዚአብሔር መንፈስ በነፍስ ነገር ደስ አይሰኙም፣ ይኮሰኩሳል። የእግዚአብሔር መንፈስ ኮንፈርቱ በሰማያዊ ነገር ነው። ሰማያዊ ነገር ህይወታችን ላይ በሌለበት ነገር የፈለገ አይነት ቴዎሎጂካል ጥቅስ እያመጣን ብንሸፍነው መንፈስ ቅዱስ አይመቸውም። ጽድቅ በሌለበት ቅድስና በሌለበት ህይወት ላይ
ቢገኝ እንኳን ተገኘ ብንል እውነት ነው መንፈስ ቅዱስ ትቶን ሄደ ባንል እንኳን ግን ተመችቶት አይደለም ዲስኮምፎርት እየተሰማው እየቆሰቆሰው ነው ስንቶቻችሁ የሚቆሰቁስ የማይመች ነገር ላይ ብትቀመጡ በዛ ቦታ ላይ የሚያስቆይ ነገር ተረጋግቶ የሚታሰብ ነገር እንድታስቡ ይጋብዛችኋል የብዙዎቻችን የእግዚአብሔር መንፈስ መገኘት ከህይወታችን ላይ ከበቀሉ የነፍስ የሚቆሰቁሱ ነገሮች የተነሳ እንደዚህ ሆኖበታል ዛሬ ግን ይሄ ሰራዊት ለመንፈስ ይመች ዘንድ ለእግዚአብሔር መንፈስ የተመቸ ይሆን ዘንድ ለእግዚአብሔር መንፈስ አልመች ያለው ነገር ቆርጦ ከማስወገዱ ከህይወቱ ላይ ቆርጦ ከማስወገዱ የተነሳ የእግዚአብሔር መንፈስ እርፍ ብሎ ሰማያዊ አጀንዳውን የሚፈጽምበት ዙፋን ያደርገው ዘንድ በጌታ በኢየሱስ ስም የሚቆረቁሩ ነገሮች የዚህ ዓለም ነገሮች ሁሉ ከዚህ ሰራዊት ላይ የተራገፉ ይሁኑ በኢየሱስ ስም የተራገፉ ይሁኑ በኢየሱስ ስም የተራገፉ ይሁኑ ሜክላባ ሃላባ ጋላባዳስ በቅሎም ብዙ ቅርንጫፍ ባለው በታላቅ ዛፍ በታች ገባ ራሱም በዛፉ ተያዘ ይላል ራሱም በዛፉ ተያዘ ዛሬ በጌታ በኢየሱስ ስም አእምሯችሁን ያዘ አእምሯችሁን ወጥሮ የያዘ የእግዚአብሔር ነገር ለመስማት ጊዜ እስክታጡ ትኩረት እስክታጡ ድረስ በአእምሯችሁ ቁጥጥር ያገኘ የነፍስ ረሃብ የነፍስ ነገር በኢየሱስ ክርስቶስ ስም የተራገፈ ይሁን ከእግዚአብሔር ያልወጣ ከሰማይ ያልወጣ ሐሳብ ከሰማይ ያልወጣ እቅድ ከሰማይ ያልወጣ ነገር ጊዜው የሰማይ ጊዜ ያልደረሰበትን አጀንዳ ሁሉ በኢየሱስ ስም አራግፋለሁ የእህትና የወንድሞቼን ራስ ያዘ ሐሳባቸውን ያዘ አይገርምም ራሱም በዛፉ ተያዘ ይላል ራስን ነው የሚይዘው አመለካከትን ሐሳብን ይገዛዋል መጀመሪያ አመጹ የእግዚአብሔርም ቃል ሲናገር አይደለም እንዴ ኢየሱስ ጌታ ነው ኃጢአት ተጸንሳ ሐሳቧ ተጸንሳ ነው እኮ የምትወለደው ዛሬ እንዲታሰብ የነፍስ ነገር ጧትም ማታ እንዲታሰበን አእምሯችንን ከያዘበት ነገ ያስደርገናል ችግር የለውም ኦሬዲ አእምሯችንን አመጹ ከያዘ ከእግዚአብሔር ፈቃድ ከእግዚአብሔር ሥርዓት ውጪ የሆነ ነገር አእምሯችንን መያዝ ከጀመረ ኦሬዲ ተይዘናል እኮ አስቀድሞ ራሱን ነው ያዘው አልሞተም እኮ ያልሞተ ሰው ግን ራሱ ተይዞ ተንጠልጥሎ ነው ያለው ዛሬ በኢየሱስ ስም ራሳችንን ያዘ አእምሯችንን ያዘ አመለካከታችንን ያዘ የአመጽ ሐሳብ የአመጽ ልምምድ በኢየሱስ ስም የተቆረጠ ይሁን በኢየሱስ ስም የተራገፈ ይሁን በኢየሱስ ስም ጠዋትም ማታም የአመጽን ሐሳብ ለማሰብ የተያዘች ነፍስ በኢየሱስ ስም ትለቀቅ በኢየሱስ ስም ትለቀቅ በኢየሱስ ስም ትለቀቅ ወጥመድ ተሰበረ እኛም አመለጥን ተብሎ እንደተጻፈ በኢየሱስ ስም ወጥመድ አድርጎ ያስገባውን ሐሳብ ዛሬ አረገፍኩኝ በኢየሱስ ስም በተንኩኝ ሐሳብ በሕዝብ ልብ እንዳይከብድ ሐሳብን እንዳያስብ የሕዝብን ልብና አእምሮ የተቆጣጠረበትን የአመጽ ሐሳብ ዛሬ በተንኩትኝ በኢየሱስ ስም በተንኩት ከዚህ ሰራዊት ራስ ላይ በተንኩኝ ከዚህ ሰራዊት ልብ ላይ በተንኩኝ በኢየሱስ ስም ሰማይ ባላወቀው ሰማይ ባልፈቀደው ሐሳብ ሕዝብ ኮንሱም እንዲሆን እንዲያዝ የበቀለ በሕዝብ ልብ ላይ የተረጨ ሐሳብን ሁሉ የአመጽን ሐሳብ በኢየሱስ ስም በተንኩኝ በኢየሱስ ስም በተንኩኝ ሜክራባ ሃላባዲያና ማዳስ ኢየሱስ ጌታ ነው ኢየሱስ ጌታ ነው ሃሌሉያ ሃሌሉያ ኢየሱስ ጌታ ነው በደንብ እንዋጋና እሰጣለሁ እኔ ያው እንግዲህ ስጸልይ በቸርቻችን እንደዚህ ነው የለመድነው እኔ ከኔ ጋር ብዙ ውጊያ የሚወዱ ልጆች ናቸው ያሉትና ቸርቻችን በቃ ከፍ ብለን ስለምንዋጋ አንዳንድ ነገሬ ሊከብድ እንደሚችል አስባለሁና ሮብለትም አገልግዬ ከወጣው በኋላ የእግዚአብሔር መንፈስ በሜርሲ በኩል ከዛ በኬሊ በኩል ነገሮችን እንዴት እያወረደ እንዴት ዳጀስት እያደረገ እንደሚሰራ ሳይ በቃ እግዚአብሔር በእያንዳንዳችን ስላስቀመጠው ነገር በጣም እየተደነቁ ሳከብረው ነበረ እና አምናለሁ ከአንዱ ያለፈውን የሚገልበት ሰይፍ አለው ለዚህ ነው እግዚአብሔር እንደዚህ አድርጎ ያሰለፈን ከኢዩ ሰይፍ የሚያመልጠውን ከአዛሄል የሚያልፈውን ደግሞ ኤልሳ እንዲገድል ነው ያሰለፈንና አይኖ ከዚህ ያለፈ ደግሞ ያመለጠ የሚገደልበትን ሰይፍ እንዳደረገ አምናለሁ አውቃለሁ እና ሜርሲም ትቀጥይልናለሽ ኢየሱስ ጌታ ነው ግን ከዛ በፊት ሁለተኛ ተሰሎንቄ ላይ በተለይ ስለ ዘመን መጨረሻ የአመጽ አሰራር የሚናገርበትን ነገር አስተውለን በዚህ ሐሳብ ላይ ጸልዬ ማይክ ላንቺ ተውልሻለሁ ሁለተኛ ተሰሎንቄ ላይ ሲናገር እንደዚህ ይላል ምዕራፍ 2 ከቁጥር 7 ጀምሮ የአመጽ ሚስጥር አሁን አመጽ ያው የእግዚአብሔር ቃል በግልጽ እንደሚነግረን ከእግዚአብሔር ፈቃድ ከእግዚአብሔር ሐሳብ መቃረን ማለት ነው በአጭር ቃል
ፈቃዱን እምቢ የሚል ሰው አመፀኛ ነው። የእግዚአብሔርን ቃል እምቢ የሚል ሰው አመፀኛ ነው። ኢየሱስንም አመፀኛ ለማድረግ ነው ነፍሱ ትታገለው የነበረው። የሰማይ ፈቃድ እንዲሞት ነው። ነገር ግን ነፍሱ ልታምጽ ነው የጀመረችው። አመጽ እንዲሰራበትና በአባቱ ፈቃድ ላይ እምቢ ሊል ልታታገለው ስትጀምር ነው ነፍሱን ገሎ ራሱን ለአባቱ ፈቃድ ያስገዛው ጽድቅን ያደረገው። ኢየሱስ ጌታ ነው። ዛሬም የአንዳንዶቻችን ነፍስ ከተያዘችበት መያዝ የተነሳ ከውጪ ካለ አካል በላይ እሷ ሆናለች አስጨናቂዋ፣ አመፀኛዋ እሷ ሆናለች እምቢ የምትለው። ዛሬ ግን በጌታ በኢየሱስ ስም አምላካችን ከጨመረልን ቅባት የተነሳ አምላካችን ከሰጠን ሰይፍ የተነሳ እንደ ዳዊት እንላለን፣ ነፍሴ ሆይ አታውኪኝ አታውኪኝ፣ የአምላኬን ፈቃድ አደርግ ዘንድ አባቴ በእኔ እየጠበቀ ያለውን ነገር አደርግ ዘንድ ተገዢ ብለን እናስገዛት ዘንድ ዛሬ የቅባት የሰይፍ የትጥቅ ጭማሪ ሆኖልናል። ኢየሱስ ጌታ ነው። እንደዚህ ይላል፣ የአመጽ ምስጢር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉት የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆችና በአመጽ መታለል ሁሉ እንደ ሰይጣን አሰራር ነውና ይላል። ከዛ ሲቀጥል ስለዚህም ምክንያት በእውነት ስላላመኑ ነገር ግን በአመጽ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ በአመጽ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል። አያችሁ፣ ሲምፕተም አለው በሽታው ዴቨሎፕ አድርጎ ክሮኒክ ደረጃ ከመድረሱ በፊት የስህተት አሰራሩ ከመቆጣጠሩ በፊት የሚሰጠው ምልክት አለ። ለዚህ ነው ዛሬ የእግዚአብሔር መንፈስ ዳያግኖሲስ አድርጎ እንዲህ አይነት ምልክት እየተገኘባቸው ያሉ ሰዎች ይሄን መድኃኒት ውሰዱ ብሎ ይሄንን ቃል እየላከልን ያለው እና ምን ይላል? ስለዚህም ምክንያት በእውነት ያላመኑ ወገኖቼ፣ እኔና እናንተ እውነትን እንድናምን የተሰራ ነው። ለጆሮ ጭው የሚያደርግ ቢሆን የማንፈልገውም ቢሆን እውነት ከሆነ እውነት ነው። በቃ ከሰማይ የሚመጣ ድምፅ እውነት ነው። ነፍሳችን ነው እውነት እንድትቀበል ማስገደድ ያለብን እንጂ በእውነት ላይ የምንክድ ወይንም ለኔና ለእናንተ ደስ የሚለንን እውነት ፍለጋ ጆሮአችን የሚከረክር ስለሆነ ራሳችን የምናስክድ መሆን የለብንም። የእግዚአብሔር ቃል በሌላ ስፍራም ሲናገር ሕይወት የሚገኝበትን ቃል የማይታገሱበት ዘመን ይመጣል። ጆሮአቸውን የሚያሳክክ ስለሆነ እንደ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ ይላል። ወገኖቼ፣ እውነትን የማይነግር አስተማሪ፣ እውነትን የማይነግር ነቢያት ሰብስበን የነፍሳችንን ነገር ደጋግመው ስለነገሩን የእነሱ ነገሩን እውነት አያደርገውም። ሰማይ አትችይም ያለውን ነገር የፈለግነው የነፍሳችንን ረሃብ ተስማምቶ ነቢይ በጎናችን ተሰብስቦ ሲተነብይ ቢቆይ እግዚአብሔር ስለ ነቢያት ቃል አለ ፈቃዱ ሊሰራ አይነሳም። በፈቃዱ ምክር ነው የሚሰራው አምላካችን። ኢየሱስ ጌታ ነው። ነገር ግን ሲናገር በእውነት ያላመኑ ነገር ግን በአመጽ ደስ ይላቸው የነበሩ በአመጽ ደስ ዛሬ በጌታ በኢየሱስ ስም ሳታውቁት በውስጣችሁ በአመጽ ደስ የሚል ነፍሳችሁ ስለወደደችሁ ብቻ በዛ አቅጣጫ የሚመጣ ትንቢት ደስ የሚላችሁ እግዚአብሔር ገፍቶ መጥቶ በቃሉ ሲያሳያችሁ እኔ እንዲያ ነገር መስማት አልፈልግም የሚያስብል አይነት ሲምፕተም ህይወታችሁ ላይ ያያችሁ ያላችሁ ዛሬ የመዳን ቀን ነው። ኢየሱስ ጌታ ነው። የአመጹ ወጥመድ ሊያጠምደን የጀመረበት ነገር ስላለ ነው ዛሬ በኢየሱስ መለቀቅ ይሆናል። ይወላችሁ የእግዚአብሔር እውነት ትሞታለህ ቢል እንኳን ነገር ግን ትንሣኤ ያለውና የእግዚአብሔርን እውነት መቀበል ነው ያለብን። ኢየሱስ ጌታ ነው። ይሄን ነገር አታገኝም ካለ አታገኝም፣ አሁን ጊዜው አይደለም ካለ ነፍሴ እንደቋመጠች ትቼው መሄድ ነው ያለብኝ። ኢየሱስ ጌታ ነው። ነገር ግን አንዳንዶቻችን ኦልሬዲ እንደዚህ አይነት እውነትን ሰማይ የሚለውን እውነት የሚነግሩንን ሰዎች እስከማንቀበል ድረስ በእውነት የምንደሰትበትን ደስታ እንድናጣ እየታመምንበት ያለው የአመጽ ህመም አለ። እንደውም ከአመጽ ጋር ነው ደስ የሚለን ሰማይ ከማያውቀው ነገር ግን ለነፍሳችን ደስታ ከሚሆን ነገር ጋር መደሰት እንድንችል ኦልሬዲ ቴንደንስ እየተፈጠረብን ነው፣ ማጋደል እየተፈጠረብን ነው ውስጣችን። ዛሬ ግን በጌታ በኢየሱስም እንዲህ አይነቱ ህመም ከዚህ ሰራዊት ላይ በኢየሱስም ይጠረጋል። ወገኖቼ አካላዊ ህመም መዳን መፈወስ እኮ በጣም ቀላል ነው። ነፍሳችን በእንደዚያ ህመም የታመምን ሰዎች አደጋ አለው እኮ ከነ ሙሉ ጤናችን በነፍሳችን ውስጥ ያለ ይሄ ደዌ የማይገባ ነገር ውስጥ ይከተናል። ነገር የማይገባ ጤነኛ አእምሮ፣ ጤነኛ እግር፣ ጤነኛ እጅ ይዘን ነገር ግን ነፍሳችን ውስጥ ያለ ይሄ ህመም ይከተናል። ለዚህ ነው ዛሬ እግዚአብሔር ሊያድነን የመጣው በእውነት ቃል ደስ የሚሰኝ አድርጎ ያድነው ዘንድ ይህን ሰራዊት ከአመጽ ጋር ደስ የማይለው ኢየሱስ ጌታ ነው።
ኢየሱስ ጌታ ነው። የእግዚአብሔር ቃል ስለ ጌታችን ስለ ኢየሱስ ክርስቶስ ሲናገር አመጽን ጠላ ጽድቅን ወደደ ስለዚህ ምክንያት ይላል። አመጽን ጠላ ጽድቅን ወደደ ስለዚህ ምክንያት ከወንድሞች ይልቅ ቀባህ ይላል። ወገኖቼ የተሻለ ቅባትን የሚያስለቅቅልን የተሻለ ትጥቅን የሚያስለቅቅልን ነገር ይሄ ጤነኝነት መገኘቱ ነው። አመጽን መጥላት ጤነኝነት ነው እኮ። ጽድቅን መውደድ ጤነኝነት ነው። ነገር ግን ይሄ ጤና እንዲዛባ ያደረገ ጽድቅን እየሰማን እምንወድበት መውደድ የተወሰደብን የጽድቅ ነገር አልማርክ ማለት የጀመረን የጽድቅ ነገር ውስጣችን አላቃጥል ማለት የጀመረን ሰዎች ዛሬ በኢየሱስ መዳን ይሆንልናል። አመጽን እያየን እንደ ኖርማል መቀበል የጀመረን ሰዎች ምንም የማይመስለን በቃ መልመድ የጀመረን ወንድና ወንድ መጋባት ተፈቀደ ሲባል እንደ ኖርማል ሰምተን ማለፍ የጀመረን ሰዎች እንደዚህ አይነት ነገር መሆን ጀመረ በቃሉ በግልጥ ተቀምጦ። ነገር ግን ጽድቁ መኮሽኮሽ ይሄ አልኮሰኩስ እያለን የመጣ አመጹ መኮስኮሱን እየተወብን የመጣ ይሄ ጀምሯል ማለት ነው እኮ። በቃ ቫይረሱ ውስጥ መግባት ጀምሯል የአመጹ ቫይረስ። ዛሬ በጌታ በኢየሱስ መዳን ይሆንልናል። በኢየሱስ መዳን ይሆንልናል። ታልፈን ከመሰጠታችን በፊት የእግዚአብሔርም ቃል ሲናገር በአመጽ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስተትን አሰራር ይልክባቸዋል። እንግዲህ የነፍሳችሁን ነገር አድርጉ ብሎ እግዚአብሔር ይተዋል እኮ። ማንንም አስገድዶ አምልኩኝ አይልም ወገኖች። እኔና እናንተ ወደን ነው በፈቃዳችን ነፍሳችንን አምጥተን በፊቱ የምንገለው። እኔ ላነሳት ላስቀምጣት ፈቃድ አለኝ አለ። ነገር ግን የአባቱ ፈቃድ ለሱ የተሻለ እንደሆነ ስላወቀ አምጥቶ ራሱን ያቀረበው ነፍሱን ሰጠ ነው የሚለው መጽሐፍ ቅዱስ ስለ ጌታችን ሲነግረን። እኔ ነኝ አምጥቼ ነፍሴን የምሰጠው። ለነፍሴ ደግሞ የሚረባት የአምላኬ ፈቃድ ነው። ሰማይ የሚለው ነገር ነው ለነፍስ የሚጠቅማት። ስለዚህ ዛሬ አስገድጄ ነፍሴ ሆይ ታመኚ። ዛሬ የሞትሽ ቢመስል፣ ዛሬ ጥፋት ቢመስል፣ ዛሬ ውድቀት ቢመስል፣ ዛሬ መቀደም ቢመስል፣ ዛሬ ቆሞ መቅረት ቢመስል፣ ዛሬ በሌሎች መሳቂያ መሳለቂያ መሆን ቢመስል፣ ነገር ግን የሚጠቅምሽ ይሄ ነው ብዬ ዛሬ ነፍሴን አንበረክክ ዘንድ በጌታ በኢየሱስም የጸጋ ብቃት የአምላኬን ሰይፍ መታጠቂያ ቀን ነው። በጌታ በኢየሱስም መበርታት ይሆንላችሁ። በኢየሱስም ነፍሳችሁ አልገዛ ብላ እየታገለች ባለችበት ነገር ላይ በጌታ በኢየሱስ ክርስቶስ ስም መንፈስን የሚያበረታ የመንፈስ ቅዱስ ኃይል ይሆንላችሁ። ዛሬ ሰይፍን ታነሱ ዘንድ ወገኖቼ ሌላ ነብይ ሌላ ምናምንም አንፈልግም። አንዳንዶቻችን አሁን እየተጸለየ ኦሬዲ ነፍሳችን እግዚአብሔር እየገለጠልን ነው በቃ ፈቃዱ እንዳልሆነ። ስለዚህ ዛሬውኑ ሰይፍ መዞዙ መቆረጥ ነው በቃ ጊዜው አይደለም። እኔ ለምን እንዲህ የተጨነቅኩ ገባበታለሁ? ኢየሱስ ጌታ ነው። ነፍሴ እየታወከች አያስገባኝም አምላኬ። ስለዚህ ዝም በይና ግቢ አላት። በቃ የምታድን ነው የምትመስለው እኮ ነፍሱ ስትፍጨረጨር። ሊተክዝም ሊያዝንም ጀመረ ይላል ጌታችን። ነገር ግን ሲያየው የአባቱ ፈቃድ መሞትና መሞት ብቻ እንደሆነ ሲያቅ አንበረከካት። ዛሬ በኢየሱስ ክርስቶስ ስም በአመጽ ኔትወርክ ከመጠመዷ የተነሳ የእግዚአብሔርን ፈቃድ ለማድረግ ልንሄድበት ባለው መንገድ ለመታገል አመፀኛ ሆና የተነሳች ነፍስ ሁሉ ትገዛ ዘንድ አባቶ ለዚህ ሰራዊት ኃይልህ እንዲሆንለት አውጃለሁ። ሰይፍህ እንዲሆንለት አውጃለሁ። በኢየሱስም ሰይፍህ እንዲሆንለት አውጃለሁ። የእህትና የወንድሞቼን ቤት እየበጠበጠ ያለ መንገዳቸውን እያጠላለፈ ያለ በመንገዳቸው ላይ ከፍ ብሎ በቅሎ እያጠላለፋቸው ያለ እንቅፋት አድርጎ ጠላት ያቆመውን እግዚአብሔር ሆይ ጉቶ ሁሉ ዛሬ በስምህ ፈነቀልን። በኢየሱስም የዚህ ሰራዊት መንገድ በቅባት የተጠረገ ይሁን። በኢየሱስም የነፍስን ጫካ መነጠርን። በኢየሱስም ለዚህ ሰራዊት የሰማይን ፈቃድ እያደረገ የመንፈስን ድምጽ እየሰማ የሚቀጥልበት መንገድ ይጠረግ ዘንድ በኢየሱስም በፊቱ ወጣን። በእህትና በወንድሞቻችን ፊት ወጣን። በነጋቸው ወጣን። ከዚህን ሰዓት ጀምሮ በኢየሱስም ቀሪ ዘመናቸው የመንፈስን ፈቃድ የሰማይን ፈቃድ ብቻ እያደረጉ የሚሄዱበት ይሆን ዘንድ ለማሰናከያ የበቀሉ ጉቶዎችን ሁሉ ፈነቀልን። በኢየሱስም ከፊታቸው በቅለው ያሉ የአመጽ ዛፎችን ሁሉ ቆረጥን። በኢየሱስም ቆረጥን። በጌታ በኢየሱስ ክርስቶስ ስም አመጽን ለማስለመድ ጠላት የዘረጋቸውን ወጥመዶች ሰበርን። በኢየሱስ ስም ሰበርን። የእግዚአብሔር ቃል ሲናገር እንደዚህ ይላል። ንጉሥ ሳኦል ዳዊት በጽድቅ እንደበረታ መንግስቱን ያጸናበት በጽድቅ እንደጠነከረ ባየ ጊዜ ወጥመድ ተሆነው ዘንድ ልጁን ሚልኮል እንዳረለት ይላል። ወጥመድ ተሆነው ዘንድ አመጽ እንድታስለምድለት እንድታዚዝለት አስቦ ነው ያጋባው። ዛሬ በጌታ በኢየሱስ ክርስቶስ ስም ጠላት እንደዚህ አስቦ የእግዚአብሔርን መንግስት አጀንዳ የማያስፈጽም ልምምድ በህይወታችሁ እንዲለመድ
ጠላት ካልኩሌት አድርጎ አገልጋይ አስመስሎ ነብይ አስመስሎ ፓስተር አስመስሎ ወዳጅ አስመስሎ ወደ ህይወታችሁ የላካቸውን መልኮሎች ሁሉ ዛሬ በአምላኬ ሰይፍ ለያለሁ። በኢየሱስም መለየት ይሁን። ለአመጽ ወጥመድ ማስለመጃነት ጠላት በእህትና በወንድሞቼ ህይወት ላይ የላካቸውን ወጥመድ አድርጎ የነፍስን ነገር ለማነሳሳት የነፍስን ነገር ለማበርታት አስታጥቆ የላጋቸውን ግንኙነቶች በኢየሱስም ቆረጥኩኝ። በኢየሱስም ቆረጥኩኝ። በምትኩ መንፈስን የሚያበረታ የመንፈስን ቃል የመንፈስን ፈቃድ የመንፈስን ትጥቅ የመንፈስን ድምጽ ይዘው የሚመጡ ኃያላን ይሰጣቸው ዘንድ በኢየሱስም ማለድኩኝ። በኢየሱስም ማለድኩኝ። በኢየሱስም ማለድኩኝ። በጌታ በኢየሱስ ክርስቶስም። አይገርምም? ለአመጽ ተብላ ወጥመድ እንድትሆነው ተብላ የተዳረችለት እንኳን ጽድቅን ለማድረግ የምትተባበረው ሆነች። ጽድቅን ለማድረግ የምትገዛለት ሆነች። በጌታ በኢየሱስም እንዲህ አይነት መበረታት ይሆንላችሁ ዘንድ የአምላካችሁን ፈቃድ እያደረጋችሁ ጨክናችሁ በመሄዳችሁ በዙሪያችሁ የተሰበሰቡ የአምላካቸውን ፈቃድ ለማድረግ እስኪንበረከኩ ድረስ የአምላካችሁን ፈቃድ ለማድረግ እጃቸውን እስኪሰጡ ድረስ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እሺ ድራቃ አሁን ይሰማል? ኦኬ ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። በጌታ በኢየሱስ ስም እጸልያለሁ። በኢየሱስ ስም ዛሬ ሰይፍ በመካከል ትግባ። እግዚአብሔር ሆይ ነፍሳዊ ግንኙነቶች ከህዝብ ህይወት ይቆረጡ በኢየሱስ ስም። እግዚአብሔር ሆይ የነፍስን ፈቃድ የሚያስደርጉ የነፍስን ምኞት ለማስደረግ ግፊትን ፕሬሸርን ወደ ህዝብ የሚያመጡ ግንኙነቶች በኢየሱስ ስም ከዚህ ሰራዊት ዙሪያ ይቆረጡ። በኢየሱስ ስም ይቆረጡ። በኢየሱስ ስም ይቆረጡ። ኦኬ አሁን ይሰማል? ኦኬ በጌታ በኢየሱስ ስም እጸልያለሁ። በጌታ በኢየሱስ ስም እንደሚልኮል እግዚአብሔር ሆይ በዘመን መጨረሻ ያለ እግዚአብሔር ሆይ የአመጽ ኔትወርክ የላካቸው በመንገዳቸው የገቡባቸው እግዚአብሔር ሆይ አመጽ እንዲያጠምዳቸው አመጽ እንዲበረታባቸው አመጽን እንዲለምዱ ለማድረግ ጠላት የላከባቸው እንደሚልኮል ከህይወታቸው ጋር በቃል ኪዳን እንዲጋቡ ያደረጋቸው ነገሮችን የሚያንበረክክ የመንፈስ ብርታት እንዲመጣባቸው የመንፈስ ቅባት እንዲያገኛቸው የመንፈስ ሰይፍ እንድታስታጥቃቸው በኢየሱስ ስም ማልዳለሁ። በኢየሱስ ስም ማልዳለሁ። ማንም ለአመጽ እንዳይንበረከክ ማንም ለነፍሱ ፈቃድ እንዳይንበረከክ ማንም የነፍሱን ነገር ለማድረግ እግዚአብሔር ሆይ በሰማይ ፈቃድ ላይ እግዚአብሔር ሆይ እንቢተኛ እንዳይሆን በኢየሱስ ስም ማልድኩኝ። በኢየሱስ ስም ማልድኩኝ። በሰማይ እግዚአብሔር ሆይ በመንግስት ራት የሚታደሙ እንዴት ብፁዓን ናቸው እንዳልክ እዚህ ካለ ሰራዊት መካከል እግዚአብሔር ሆይ ደጃችንን ማንኳኳት ከጀመረ ከመንግስት ገበታ የሚታጣ እንዳይኖር በኢየሱስ ስም የነፍሱን ነገር በማስተናገድ ለአንተ ለመክፈት የሚያዝ እንዳይኖር በኢየሱስ ስም ማለድኩኝ። በኢየሱስ ስም ማለድኩኝ። አባቶ ይህን ስለምታደርግ አመሰግናለሁ። እግዚአብሔር ሆይ የወደድከውን ሰራዊት እግዚአብሔር ሆይ በተለየ ትጥቅ ማስታጠቅ ስለጀመርክ አመሰግናለሁ። ማዘጋጀት ስለጀመርክ አመሰግናለሁ። ለመንግስትህ የጨከነ ለፈቃድህ የጨከነ ሰማይ ብቻ የሚለውን ሰምቶ የሚወጣ ሰራዊትን ማዘጋጀት ስለጀመርክ አመሰግናለሁ። እግዚአብሔር ሆይ ዛሬ ጸጉሩን ስለላጨህለት እንደ ሰራዊት መልክን ስለሰጠህ እግዚአብሔር ሆይ ስላዘጋጀው ስለዚህ ሰራዊት አመሰግናለሁ። ጠላት ይዘዋለሁ አጠምደዋለሁ ብሎ የተመካበትን እግዚአብሔር ሆይ ሊያዝበት ተዘጋጅቶ የነበረውን ነገር በምሕረት ሰይፍ ቆርጠ እግዚአብሔር ሆይ ዛሬ ስላስመለጥከው ስለዚህ ሰራዊት አመሰግናለሁ። አከብረሃለሁ። ወጥመድ ስለተሰበረለት ስለዚህ ሰራዊት አመሰግናለሁ። ሊያስጠምደው የነበረን አለማስተዋል ዛሬ የቃልን ሰይፍ ልከ ስለቆረጥክ አመሰግናለሁ። ሊጠመዱበት በምርጫ ሊጠመዱበት በውሳኔ ሊያዝበት እግዚአብሔር ሆይ በአካሄድ ሊያዝበት ከነበረ እግዚአብሔር ሆይ ወጥመድ በኢየሱስም ወንድምና እህቶቼን ስላስመለጥክ አመሰግናለሁ። ስለታደግክን አመሰግናለሁ። የምህረት ሰይፍ ስለተመዘዘልን አመሰግናለሁ። የምህረት ሰይፍ የምህረት እጅ ስለቀደመች አመሰግናለሁ። እግዚአብሔር ሆይ ሊበቀለን የወጣውን የሚበቀል አድርገህ ልታዘጋጅ እግዚአብሔር ሆይ በምህረት ለዚህ ሰራዊት ስለቀደምክ አመሰግናለሁ። እግዚአብሔር ሆይ አወጣጣችንን እግዚአብሔር ሆይ በአንተ ስርዓት ልታደርግ ስለቀደምክልን እናመሰግናለን። የጽድቅን መንገድ የጽድቅን ውጊያ ልታስተምረን በጽድቅ መንገድ የጽድቅ ድልን እናይዘን የተገባን ልታደርገን እግዚአብሔር ሆይ በመንፈስ ወርደ ስላደረግከው መዘጋጀት አመሰግናለሁ። መንፈሳችንን ስላዘጋጀህ አመሰግናለሁ። እይታችንን ስላዘጋጀህ አመሰግናለሁ። ረሃባችንን ስላዘጋጀህ አመሰግናለሁ። ጥማታችንን ስላዘጋጀህ አመሰግናለሁ። መሻታችንን ስላዘጋጀህ አመሰግናለሁ።
አመሰግንሃለሁ። አካሄዳችንን ስላዘጋጀ አመሰግንሃለሁ። በኢየሱስ ስም በመካከላችን እግዚአብሔር ሆይ ሊያዘጋጀን ስለላክልን መንፈስ አመሰግንሃለሁ። ለውጊያ ስላዘጋጀን መንፈስ አመሰግንሃለሁ። ለድል ስላዘጋጀን መንፈስ አመሰግንሃለሁ። እግዚአብሔር ሆይ ያንተን ድልና ይዘንድ እግዚአብሔር ሆይ አንተ በጽድቅ የምትሰጠውን ድልና ይዘንድ እግዚአብሔር ሆይ ለጽድቅ ውጊያ ስላዘጋጀን እግዚአብሔር ሆይ ለሰማያዊ ውጊያ ስላዘጋጀን መንፈስ እናመሰግንሃለን። ቅዱስ ስምህ ከዘላለም እስከ ዘላለም ይባረክ። ቅዱስ ስምህ ከዘላለም እስከ ዘላለም ይባረክ። በዚህ አስታጥቀ ስላስቆምካቸው እግዚአብሔር ሆይ ወንድና ሴት ባሪያዎች አመሰግንሃለሁ። እግዚአብሔር ሆይ ከኢዩ ሰይፍ ያመለጠውን የአዛኤል ሰይፍ ከአዛኤል ሰይፍ ያመለጠውን እግዚአብሔር ሆይ እየተቀባበሉ ይገሉ እንደነበረ ከአንዳችን የሚያመልጥን ጠላት የሚቀጣ ሰይፍን አስታጥቀ ስላስቀመጥካቸው ኃያላን አመሰግንሃለሁ። አከብረሃለሁ። ቅዱስ ስምህ ከዘላለም እስከ ዘላለም ይባረክ። ከፍ ከፍ በል። እናመሰግንሃለን። ሃሌሉያ። ኢየሱስ ጌታ ነው። ጌታ ኢየሱስ ይባርካችሁ። እግዚአብሔር አምላክ ይባረክ። በቃ እኔ መንፈሴ ውስጥ በጣም ከብዶ የነበረን ውጊያ እንድዋጋ ነው እግዚአብሔር እድል የሰጠን እና እኔ በተለይ ከዚህ ሩም ጋር መጸለይ ከጀመርኩ ጊዜ ጀምሮ የእግዚአብሔር ቃል እንደሚል እግዚአብሔር ጠላትህን ከፊት አውጥቶ አጥፋው ይልሃል እንደሚል ለዚህ ሰራዊት በዚህ ታድሞ የእግዚአብሔርን ማዳን ለሚጠብቅ ሰራዊት መክሮ የወጣን የጠላትን ወጥመድ የምናመልጥበትን ይህንን ውጊያ ለመዋጋት ጠላታችንን ከፊታችን እንዳወጣልን ነው የምንረዳውና ክብርን ለእግዚአብሔር እንሰጣለን። እግዚአብሔር ስላወጣው ነው ጠላት መመታት የቻለው እና እግዚአብሔርን ክብርን እንሰጣዋለን። እግዚአብሔር ይመስገን። ይሄ ምንም የኔ ካልኩሌሽንም አይደለም እንዳልኳችሁ። እግዚአብሔር ግን ለእያንዳንዳችን ስለራራና ሊመጣብን ካለው ጥፋት ልንያዝበት ነገር ካለው ነገር ለማስመለጥ እንደ አባት ግድ ስለተሰኘ ነው ጠላታችንን ከፊታችን ያወጣው። ከፊታችን አውጥቶ አጥፉት ያለን እግዚአብሔር ነው። በእንደዚህ አይነት መረዳት በፊታችን የገለጠልን ያስረዳን፣ አስተውለን እንድንዋጋ አስተውለን እንድንሄድ ጠላታችንን በፊታችን የገለጠ እግዚአብሔር ነው እና ክብርን ለእግዚአብሔር እንሰጣለን። አሁን ለሜርሲ ቀጥላለሁ። እንግዲህ እግዚአብሔር ደግሞ በሷም በኩል ባስታጠቃትና በሰጣት ሰይፍ ደግሞ ትቀጥልልናለች። ያመለጠ ካለ ኢየሱስ ጌታ ነው። በጣም ነው የምወዳችሁ፣ በጣም ነው የማከብረው እና እግዚአብሔር በጣም ትልቅ ድልን በዚህ ጉባኤ እያፈጠነ እንዳለ መንፈሴ ይመሰክርልኛል። በነገር ሁሉ አስተውለን እግዚአብሔር ላይ ያለን ድል እንድንበቃ እግዚአብሔር ይርዳን። በጣም ነው የማከብራችሁ። እግዚአብሔር አምላክ ይባርካችሁ። ተባረኩ። ማይክ ፍሪ ሜርሲ